ብለሽ እየጠራሽኝ እንዳይሆን ብቻ። ውይ በጭሱ ምክንያት ጭንቅላት ተደፍኗል ማለት ነው። እኔ ኤፍሱናት አይነኝ አንቺ እህት ልሆን የምችለው? ይኸውልሽ ተረጋጊ እሺ። አንቺ የኔ እህት ልትሆኚ አትችልም። ከፈለግሽ መተሽ የቤቴ ሰራተኛ መሆን ትችያለሽ። እሺ ውይ አብረሽኝ ልትሰሪም ትፈልጊያለሽ ጭራሽ። ውይ 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 ዘርባን ትጥፊ ከዚህ። ምን ትመስላለች በእናታችሁ ይቺ በጅግር። ቤቢንስ ቤቢንም ማበለው ተረሪቀናው መድቢ ድርዬ ጋዜጠኛ ነው ያጋጠመሽ። ኧረ እንመድብበት። የሆነ ሰዓት እንደውም ዳናይትን አይተሽ በጣም ዝጋታም አያወራም ነበር ምናምን የሚለውን ኢንተርቪው የምር አያወራም፣ በቃ አያወራም፣ ዝም ነው። በ20 ብሩ ሄጄ ነው የምመጣውና አንድ መልስ 3 ብር ወይ 4 ብር ካስቀረብኝ ባለ ታክሲው የሆነ መንገድ በእግር ሄዳለሁ ማለት ነው። ስለዚህ ያቺ መልስ ታስፈልገኛለች። ሶ የኃይለ መደብሽ ልምድ ያሳለፍሽው ህይወት የሚያመጣብሽ ነገር አለ። ሶ እዚህ ጋርም እነሱም ለብሩ ስለሚፈልጉት ነው አይደል ለጥቅማቸው የሚያስቀሩት። አንቺ እናትሽ እንደም የምር ህሉዬ ሀሊያን ወደው እግዚአብሔር አይልሽ እስቲ ላራስ አሊሃንድሮ የኔ ሃንድሮ አርድሽ ትላለች። ከዛ አይ ነው አልወድም ሀቢን ለማን እንደምታየው ቦርሳዬ ነው ይዤው ነው የሚሰራው። ብር የሌለው ባጌ እያልኩ ወደፊት አጠራቅሞ ይከፍላታልና። እና ምን አይነት ሚስት ነሽ እስቲ ከሱ ልጀምር። እብድ ማርያም በይ እንደ ኢፍሱን በቃ ይሄ እንዴት ነው እንዲና እንዲ ነን እኔ እና እሱ። ሰላም ጤና ይስጥልን ውድ የደቦ ፖድካስት ቤተሰቦቻችን፣ ዛሬ ደግሞ ለየት ያለ እንግዳን ይዘንላችሁ የመጣ ነው። ማን መሰለቻችሁ? ኤፍሱን ቃናለ ኤፍሱን ትዛለቻችሁ። እሷን ይዘንላችሁ የመጣ ነው። የዛሬዋ እንግዳችን እንግዲህ ኤፍሱንን እንዴት እንደምወዳት እግዚአብሔርን በቃ ድምጿ ምናምን ወይኔ መጥፎ ካራክተር ሆና እኮ የምትወደድ እኔ እሷን ነው የማውቀው በጣም እና ደግሞ በጣም በቃ ችለሻታል። እግዚአብሔርን በጣም ነው ደስ የሚለው። እሙዬ አክብረሽን ስለመጣሽ በጣም ነው ማመሰግነው። እኔም ደግሞ እናንተ ወዳችሁ አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። እሺ እኔ ቆንጆ፣ ስለዚህ ራስሽን በማስተዋወቅ እንጀምራ። እሺ ትክክለኛ ስሜ ዳር እስከ ዳር ርስቱ ይባላል። በቅንፍ የቤት ስሜ እሙቲ ኤፍሱን ባለ ብዙ ስም ስለሆንኩኝ ወይ ደስ ይላል በጣም። ቴንክ ዩ። እንዴት ነበረ የትውልድ ቦታሽ? የትውልድ እኔ እንዳጋጣሚ ሆኖ የእናቴም አባቴም መምህራኖች ናቸውና የተለያየ ቦታ የማደግና የመኖር አጋጣሚ ነበረኝ። የተወለድኩት ቻግኒ የጂጂ ሀገር ቻግኒዮ ከአገው ምናምን አለፍ ብሎ አይደለ? እዛው ኦልሞስት እዛው ዞን ነው የሚባለው። ቻግኒ ነው የተወለድኩት። ብለን በሚባል ቦታ ክርስትና ተነሳው። ከዛ ድባጥ የሚባል ቦታ ድጋሚ ተመልሰን መተን እስከ 8ኛ ክፍል እዛ ተማርኩኝ። ከዛ ድጋሚ ቻግኒ መተን ደግሞ ከ9 እስከ 12 እዛ ተማርኩ። ከዛ መቀሌ ዩኒቨርሲቲ ጨረስኩኝ አንትሮፖሎጂ። ከዛ በኋላ ልክ ግራጁዌት እንዳደረግኩኝ የትም ቦታ አልሄድኩም፣ ወደ አዲስ አበባ መጣሁና ኑሮዬን ጀመርኩ። ወይ ደስ ይላል በጣም ቆንጆ ነው። በጣም ዞር ያለው የኢትዮጵያ ልጆች በይ አይ ነው በጣም። ክላስ እንዴት ነበረ? እንዴት አንትሮፖሎጂ ተማርሽ? አንትሮፖሎጂ እውነት ስነግርሽ አላውቀውም ነበር ሲጀመር ምን ማለት እንደሆነ። ግቢ ከመግባቴ በፊት ምን እንደሆነም አላውቀውም፣ ግን ሶሻል ሳይንስ ተብለን ነበረ የገባ ነው። ከዛ እዛ ከሄድሽ በኋላ ፊልዶች ይሰጡሻል፣ ትመርጫለሽ። መጀመሪያ የፈለኩት የነበረው ሳይኮሎጂ ነበር። ሳይኮሎጂ ነበር። ከዛም በኋላ አንትሮፖሎጂ፣ ከዛ እያለ ሄዳል። መረጥኩኝ። አጋጣሚ ሆኖ አንትሮፖሎጂ ደረሰኝ። ግን በጣም ወድጄው ደስ ብሎኝ የተማርኩት ትምህርት ነው። እውነት ደስ ይላል። ስለምንድን ነው የምታጠኑት አንትሮፖሎጂ? የማህበረሰብ ጥናት ነው። የማህበረሰብ ጥናት ነው። ይሄ እኔ አርቱንም በጣም ስለምወደው ከዛም አይርቅብሽም። ይሄ እንዴት ነው ቲፒካል አርት ምናምን ሳይሆን ግን ይሄ ማህበረሰብ ውስጥ አይደል ሁሉም ነገር ያለው። ለዛ በጣም በቃ ደስ ብሎኝ የተማርኩት ትምህርት ነው። በጣም ደስ ይላል። በጣም ቆንጆ ነው በጣም። ቴንክ ዩ። እንዴት ነበር የትምህርት ቤት ቆይታሽ? አሪፍ ነበር? ዩኒቨርሲቲ በጣም ነው ደስ የሚለው። እኔ አሁን ላይ ወጥቼ ሳስበው በጣም የሚገርመኝ ነገር ኤቭሪዴይ ላይብራሪ አልቀርም።
ለምን እንደሆነ አላውቅም። ልክ ይሄ አንዳንዴ እንደ አዲክሽን እንትን የሚልሽ ነገር አለ አይደለ? ኢቭን የፈተና ወቅት ባይሆን ራሱ አትቀሪ አሞኝ ራሱ እግዚአብሔርን አሁን ላይ ሳስበው እንዴ ምን ሆኜ ነው እንዴ ትንሽ ራሴን ዘና ማድረግ ነበረብኝ ሁላ ላለውኝና ኤቭሪ ዴይ ላይብራሪ አጣጭኝም ነበር። ሜቢ የመምህራን እናትሽም አባትሽም መምህራኖች ስለሆነ ይሁን ምናልባት እኔ እንጃ። ኖርማሊ እንዴት መሰለሽ ይሄ በጣም ስፔሻሊ ፋዘር በጣም ኃላፊነት ሰጥቶ ነው ያሳደገን ሁላችንንም። ይሄ በጣም እንደዚህ የሚይዝ አይነት አባት አይደለም። ኃላፊነቱን ይሰጥሻል። እኔ ልጆቼን እንዳንገት ማተቤ ነው የምተማመንባቸው ይለናልና ይሄን ያህል ሰው እንትን እያለሽ ኃላፊነት እየሰጠሽ ይሄን ያህል አንቺ ጥሩ ነገር እንድታደርጊ እያደረገሽ መቼም የሆነ አታፈነግጭም በቃና እንደዛ ስለሚል ስለማይጫነኝም ግን ውስጡ ያለውን ደግሞ ነገር ስለማቅ ይሄ በነገሮች ላይ መልካም ማድረግ እፈልግ ነበረ ሁሌምና ያ ነው እንጂ የተለየ ተጭኖኝ ምናምን የተለየ ነገር አድርጎ አይደለም። በጣም ደስ ይላል። እኔና ይፊ ራሱ ብዙ ጊዜ ነው የምናወራበት። ያለፈው ኢንተርቪያችን ላይም እያወራን ነበር። ይሄ ቤተሰብን እንዲ ልጅ ስታሳደጊ ቤተሰቦች እንዲ ልጅሽን ያዝ አድርገሽ ስላሳደግሽ አይደለም፣ በቃ ኃላፊነት መስጠት ነው። ከተማመንሽበት እና ተማመንብሃለሁ ካልሽው የግድ ያንን ቃል ለማክበር ሲል ለቤተሰቡ ታምኖ ለመገኘት ሲል በጣም አሪፍ ነው የሚሆነውና በጣም ልክ ነሽ። አሪፍ ፖይንት ነው ያነሳሽልኝ። ደስ ይላል በጣም። ሶ ዩኒቨርሲቲ የት ነበርሽ? መቀሌ እንዴ ነበር? ለናት ደስ ይላል በጣም ማለት እንዲህ ነው ሁላ ብዬ ልነግርሽ አልችልም። አይ ቲንክ የዛኔ ስንተኛ 3ኛ ምርጫዬ ምናምን ነበረ። አጋጣሚ ሆኖ ግን ደረሰኝ። ግን በጣም መልካም ሰዓት፣ በጣም ደስ የሚል ማህበረሰብ። እውነት በቃ እኔ አላቅም ብቻ የሆነ ጊዜ ምን ሆንኩኝ መሰለሽ ጨጓራዬን በጣም ያመኝ ነበር። እሺ ያው ታውቂዋለሽ መቼም የካፌ ምግብ የካፌ ምግብ አለ ምናምን ብቻ ይሄ ብዙ ነገሮች አይስማሙሽም ከቤትሽ ወጥተሽ ስትሄጂና የሆነ ሰዓት ላይ እንደዚህ ጨጓራዬን መታመም ምናምን ጀመርኩኝና አጋጣሚ ሽንት ቤት ራሴን ሳትኩ ማለት ነው። ራሴን ስቼ ላይክ የዶርም ልጆች ጓደኞቼ ዶርም ናቸው ሊያዩኝ አይችሉም። እሺ የዛው ሀገር የውቅሮ ምትባል ከተማለሽ የዛ ሀገር ልጅ ነች ማይ ትባላለች። በጣም ምርጥ ልጅ በቃ እኔ እንዴት እግዚአብሔርን ሁሌ ነው በቃ ስለሷ እንትን እምለውና አንስታኝ ጓደኞቼ መተው ምናምን ለወንድሟ ደውላ ከግቢ ሳይሆን ከግቢ ውጪ ወስደው ነው ሁላ ያሳከሙኝ ማለት ነውና ይሄ እንዴት አድርጌ ላስረዳሽ? እሷ እንደ አንድ ሰው እንደ አንድ ግለሰብ ነች፣ ግን አጠቃላይ በቃ በጣም የሀገሩ ሰው ሁሉም ነገር በጣም ደስ የሚል ነገር ነበር። በኮንፊደንስ ማታ ላይ ማንንም አይነካሽም፣ ትንቀሳቀሻለሽ በኮንፊደንስ በቃ እኔ እግዚአብሔር ያንን ሰላማውን ቢመልስልን ደስ ይለኛል እውነት። እና በጣም ደስ የሚል ኤክስፒሪየንስ ነበር። ማህበረሰቡ በጣም ደስ ይላል። ከዛም በኋላ ከሷ ጋር ፋሚሊ ሆነን ኢቭን በዓል እነሱ ጋር እየሄድን ሁላ እናሳልፋለን ምናምንና ስቲል ጓደኛዬ ነች። በጣም ደስ ይላል። ከዩኒቨርሲቲ ባይዘው ሰው በጣም ነው የምታተርፈው። በደንብ ተፈሱ ነው። የተማርሽውን ትምህርት ትወጂዋለሽ ወይ? አልወደውም፣ አልሰራሁበትም፣ ምንም አልጠቀመኝም። ቤተሰብ ስለመረጠልኝ ብቻ ነበር የገባሁት። ግን ድሬዳዋ ያፈራሁት ሰው በቃ ሰው አይደለም ጌታ። አሁን በህይወቴ በጣም ይሄ ቫልዩ ሰጣቸዋለሁ የምልሽ 2 ጓደኞቼ እዛ ነው የተተዋወቅኳቸው እና እኔ ቤስት ፍሬንዴ ደሜን አጥባ ነው ዩኒቨርሲቲ ያለው እውነት በቃ ደሜን አጥባ ነው ታምሜ በስርዓት ፍሪት አድርጋኝ ምናምን እና ፋሚሊ የለም አጠገብህ። ሶ ዩኒቨርሲቲ ሆነ አጠገብህ የሚሆነው ማነው? የቅርብ ጓደኞች ዶርም ሜቶች ናቸው የሚደርሱልሽ እና መወለድ ቋንቋ ነው የሚያስብሉ ጓደኞች በጣም ጥሩ ሰዎች ነው ተተዋውቀሽ የምትወጪው እና ዩኒቨርሲቲ ዋናው ይሄ ደስ የሚለው ነገር እሱ ነው ብዬ አስባለሁ። አንቺ ግን ተበላሽ ላይፍ አላየሽም። እኛ ታያ እንደዛ ስልሽ እኮ ምን ነበር እኛ ስንፍታታ ወይ አልቀመሰችም ብለሽ እንዴ ላይብራሪ ያልቀመሰም አለ እንዴ? ያው መጠኑ ይለያያል እንጂ እኔ አልስማማም። ወያው አክቹአሊ እኔም እንደዛማ ይሄ ስግጥ ቢገብቼ ወጣው እኮ ልልሽ አይደለም። ግን ምንድነው ላይክ ይሄ ላይብራሪ ልክ እንደ አዲክሽን ነበር ለኔ በቃ ኤቭሪዴይ አለሁ። በጣም ደስ ይላል። የሚገርምሽ እንደዚህ የሆነ ሰዓት ላይ ፈተና ነበርና በጣም ማንበብ ነበረብኝ። ኮካ በጣም ነው የምወደው።
ከዛ ደግሞ ይሄ ሪኮ እና ቴክ 5 ቾኮሌት ካስታወች አሁንም አላክቹዋሊ ያኔ ሰማያዊና ቀይ ያኔ 5 ብር ነበርና ብር ካለ ግዴታ ይገዛ ላይብራሪ ከሆንኩኝ ሪኮ አለ ኮካ አለ አስቢው ምን ያህል እንደ ሃይ እንደሚያረግሽ ከዛ ምን ሆንኩኝ ያኔ ፋይናል ኤግዛም ነበርና ኮካ በቡና ቀላቅዬ ጠጥቼ በቃ ሙሉ አዳሬን አነባለሁ ምናምን ብዬ ገባው ላይብራሪ እሺ ከዛ እንዲያነበብኩኝ የዛን ሰሞን ለካ እኔን እያመመኝ ነው እኔ ኖትስ አላደረኩትም እንዲያነበብኩ አይታየኝም ሊትራሊ እንዲ ብዥ ነገር ይላል ይጋርደኛል ምናምንና እንዴት አርጌ ጽሁፉን ላንብበው ከዛ በቃ ልተኛ ብዬ ዶርም ሲሄድ እንዴ ልተኛ ኮካ በቡና ያለ እና የዛን ቀን ያለቀስኩት ለቅሶ ይከፋል ወይ አላነበብ ወይ አልተኛው በቃ እንዲ መሃል ላይም ቀርቻለሁ እንደዚህ ላይብራሪ ምክንያት እና በቃ ከበር ኮካ ስትል ግቢ በጣም አሪፍ ሚሞሪ ያለኝ ኮካ ልንገርሽ እሺ ብታይ የዛን ሰሞን እኛ ምንድነው የምናደርገው 3 ጓደኛ ማቾች ነን የሷ ብር 5000 6000 ሚግባ እንጠቀመዋለን 1000 ብር ሚግባልኝ ቀጣይ የኔ ተረኛ ከሆነ እንጠቀማለን የእንትና ብር ከፍ ያለ ነው የእንትና ብር ትንሽ ነው እኔ እንደውም ጓደኞቼ ናቸው አብዛኛውን አስመርቀው ይወጡኝ ብል ምክንያቱም ወንድም እህት አላቸውና እናጭበረብራለን ማሚ ያላከችም ላክ ምናምን እየተዋለ የዛኔ ብታይ የጓደኛችን የእህቷ ብር የሚቀመጠው ጓደኛችን አካውንት ውስጥ ነበርና እሱን ብር አጥተን ተጠቅመን አጥፍተን አምጪ ተባለ እና ሙሉ የገባልን ብር ምን ሆነ እዳ ተከፈለ ማለትና ብር የለንም የኮካ ሱስ አለብኝ በጣም ኃይለኛ ሱስና ለቃቅሜ ሳንቲም አረሰውም እናቴ ተሙት ለቃቅሜ ሳንቲም ሞላልኝና 10 ብር ራሱ አይሆንም መሰለኝ የዛኔ ትንሽ ብር ነበር ብቻ ሄጂ ኮካ ዝሽልሽ ገና ቁጭ ከማረቂ ዝንብ ቢገባበት አረ እኔ ምትጣራ አይሽ ለታው አልፈለኩም እውነት ለማቃቅም ሄጂ በጣም ለቃቅም ማርያም ብትገባ ራስ ነይ አንዴ ኢየሱስ ያለ እንጂ ማርያም ለታው አልፈለኩም ሰው ሳይ ማንንም እያየኝ አይደል ማለት እና ነፍስ ካለው ምን መርዟን አትረጮም ይባላል ድሮ ራሱ ፍላገር ጠላ ምናምን ሲቀዳ ካየ ዝንብ ከገባ ተወጣና ነፍስ ካላት ችግር የለም ማለት የሞተ ነገር ላለመብላ እንዲያርኩ ላውጣት ስል ኮኮ ይደፋል እሷታች ነው ወይኔ መጨረሻ ላይ ብርጭቆ እንትኑን ማለት ነው እኔ ጠርሙሳን ወርውሬላቸው እንዴት ተናድጄ ያናድዳል ኮካ ጠጥቼ ላጠና ነበር ላይብረሪውንም ተውኩትኝ ወደ ዶርም ነው የገባሁትና እንዴት እንደተናደርኩኝ ማርያም እንባ ተናንቆኝ ነው ሲጀመር ማንም እዛ ግቢ ጄጅ የሚያረግህ ራሱ ሰው እና በዚህ ነገር ወዲ ይሰሃል እንደ ነገር ሲጨመር ደግሞ በጣም የሚከፋሽና ወይ በጣም መቼ ማረሰው በቃ ይሄኛውን ትዝታዬ ነው ደስ ይላል በጣም ተመሳሳይ ትዝታለ ያ ደስ ይላል ቤቢ ነው የሚጣናት ታውቃል እንግዲህ ያው ታናሽ መሆኑ ብቻ ነው የሚታወቀው ይሁን ደስ ይላል በጣም ወይ በጣም ደስ ይላል በዚህ ወጣትነትሽ እንዴት ነው ብለልሽ ታድለሽ እንዴት ነው ወደ ትዳር የገባሽው ከዛ በፊት ግን እኔ ማንሳት ፈልገው ነገር አለ ጥቁር እንግዳሉንና እኔና አሙ አንድ ትልቅ ሚዲያ ውስጥ አብረን ሰርተናል ኦኬ እሺ አብረን ለአንድ አመት ከምናምን እኔ ወጣው ከዛ እሷ ቆይታለችና ቀደም ስታነሱት ነበር ኤፍሱን መነሻ አለው ከሱ መነሻ አንፃር ነው አሁን የጠየቅሽ ጥያቄ ተያይዘው የሚመጣው እኔ ማቃቸው ትንሽ ሚስጥሮች ስላሉ ነው እሱ እንድታወራ ስለዚህ መጀመሪያ ይነሳ ስለዚህ ወደ ቃና ቲቪ እንደገባሽ ቃናን አስከትለን ብዙ ምናወራቸው ከዛ ነው እዚህ ጋር ምን ደርሰው እሺ ስለ ቃና ይወራ እሺ ወደ ቃና እንዴት ነበር ጆይን ያደረግሽው ቃና የገባሁት ዘመኑ ነጋ ኩዚ በሱ ምክንያት ነበር የማልዳ ኮከቦች ተወዳዳሪ ነበርኩኝ ሁለተኛ ዙር ላይ እና ያኔ ካስት ላይ ያረጉ መጡ የኩዚን ካራክተር የሚሰራው ዘመን ነጋ አሁን ላይ ሙዚቀኛ ነው አጋጣሚ እሱ ነበረ እሱ ያኔ ቃና ኦሬዲ ጆይን አድርጎ ነበርና እንዲህ አይነት ካምፓኒ አለ መስራት ከፈለግሽ ምናምን ነገር አለኝ ኦኬ አልኩት ስልኩን ተቀበልኩት ተሄጃለሽ ኦዲሽን ነው የምትሰጪው ያኔ ነውም አልነበረኝም ምን እንደሆነ ራሱ ሄድኩኝ አለቃችን ነበረ ወዲያው አስገባኝ የውበት እስረኞች ላይ የመጀመሪያው ማለት ነው ካስታወሽውና እዛ ላይ የማን መሰለችሽ ጆይስ ምትባል ካራክተር አለች የህሎ
ህሎ የምትባል ካራክተር አለች ፖሊሷ የእሷ ረዳት ጆይስ ትባላለች ወንድ ፖሊስ ነች በጣም ነው ደስ የምትለውና ድምጿም ይሄ ትንሽ ቶኗ ወፈር ነገር ያለ ነው ምናምን የሷን ድምጽ አላገኘም ነበር አጋጣሚ ከዛ እስኪ ማን ነው ጆይስን ቼክ አድርጓት ምናምን ተባለ ጆይስ ቼክ ስትደረግ መጣለት ወዲያው እዛው ጋር ሌላ ደብል ካስት ደግሞ ተደረገና ሼሊ የምትባል ካራክተር ደግሞ በጣም በተቃራኒው በጣም የምር ሴት በቃ የምር ሴት ምትዩ አይነት አለ አይደለ ቀጭን ድምጽ ነው ያላት ምናምን ፈሪ ነች ምናምን እሷንም ሞከርኩኝ የሁለቱንም ወደደው የሄጄ ኦዲሽን የሰጠው ቀን ነው ስራ የጀመርኩት ወይኔ ደስ ሲል በጣም ደስ ይላል ከዛ በቃ የሆነ ሰዓት ላይ ፓርታይም ነበርኩኝ በኋላ ላይ የኤፍሱን ውጊያ ሲጠነክርብኝ ቋሚ አርገኝ በቃ አልኩት ሙሉ ታይሜ እዛ መሆን ጀመረ እና ቋሚ ሆንኩኝ ከዛ ወይ ደስ ይላል በጣም ኤፍሱንን ሁለቱ ስራዎች ታይቶ ነው ማለት ነው ወደ ኤፍሱን የመጣሽው አዎ ኤፍሱን በጣም ከባድ ካራክተር ትመስለኛለች በጣም ከምልሽ በላይ ምክንያቱም ስሜቷ ቶሎ ነው የሚለዋወጠው የሆነ ዘፈን አላት ከተሰጡት አሊሃንድሮ ይሰማል አሊ አይኑ በጣም የምወደው አረሳ እንስማው እግዚአብሔር በጣም ነው የምወደው ግጥም የለውም ይሁን ኢሶኪ አይ ላቭ ኢት በጣም ነው የምወደው ነው ማለት እሱን እንሰማዋለን በጣም ከምወደውና ከማደንቅላቸው ነገሮች ቃና አንዱ ትርጉሙን ወደኛ ኮንሰፕት የሚያመጡበት አንዳንዴ እንደዚህ አይነት ግጥሞች ዘፈኖች አንዳንድ ነገሮች ወደኛ ያመጡትና እኛ ውስጥ እንዲጋባ የሚያደርጉት ነገር አለና እሷም አሁን ስትጠቀማቸው የነበሩ ነገሮች አሉ ሰው ባይዘው እሱን ነገር አንዳንድ ሰው ሁሉም አይደለም አክቹአሊ ሚስ አንደርስታንድ ያደርጋል እንዴ የውሸት ነው እኮ የሚተረጉሙት እነሱ እንደዚህ ብለው ነው ሪሊ ምናምን ይላል ግን ልክ ወደ አንቺ አምጥተሻው የቱርክን ካልቸር አምጥተሽ ልክ ኤፊ እንዳለው አሁን ለኛ ብታሳይን አክቹአሊ ትንሽ ቀረብ የሚል ነገር አለ ከቱርክ ጋር ትንሽ በተለይ ይሄ ቲፒካሉ ለከነሽ የምር ሀበሻ የሚመስል ነገር አላቸው ግን ግዴታ ወደ ራስሽ ማህበረሰብ ካላቀረብሽው ሰው ውስጥም ሊገባልሽ አይችልም በቃ እሱ ነውና እሱም ነበር ልክ ነህ እሱ እንስማው አለ እናትሽ እንደም የምር ህሉዬ አሊያን ወደው እግዚአብሔር አይልሽ እስቲ አሊሃንድሮ የኔ ሃንድሮ አርድሽ ትላለች ከዛ አይ ነው በቃ ሌላ ግጥም የለም የሆነ ወሬ ማትረሹ በጣም የምትወጂው ከኤፍሱን ፓርት የምትወጂው በጣም ነው መወዳት ባይዘው ማለት አሁን ይሄን ፓርት ብዬ ኢቭን ፒክ ማረግልሽ ብዙ ነገር የለም እውነት ስነግርሽ እንደ ካራክተር እኔ አላቅም ከዚህ በኋላ መጥቶ ምሰራውን ስራ አላቅም ግን እስካሁን በቃ ካሉት ውስጥ እጅግ በጣም ነው መወዳት በፍቅር ይሄ እንዴት ነው ሳስተሽ ምሰሩ ካራክተር አለ ለዛውም እንዲ ድቅቅ ያደረገሽ እኔ ደም ተፍቻ ቃለሁ በጣም ከባድ ናት ባይዘው ስቱዲዮ ገብቼ ስወጣ ድምጼ ጎርንኖ ነው የምወጣው በጣም እጮሃለው ኢቭን አንድ ፔጅ ከምናምን ማንንም ሌላ ካራክተር ኢንተርፌር ሳያረግ ብቻዋን በጩኸት በስፒድ ነው የምታወራውና የምር ጉሮሮዬ እንዲ ተቀይሮ ነው የምወጣው የሆነ ሰዓት ላይ ሰው ማውራቱን ላይ ያስጠላኝ ነበር ምናምንና ፒክ ማረገው የለም ግን እስኪ የሆነ እንደውም ቲክታክ ላይ መጀመሪያ አካባቢ ሰርቸው ነበር አንቺ ሃንፎ እኔ ነው እንደዚህ ምትይ አረ በእናትሽ እህቴ ብለሽ እየጠራሽኝ እንዳይሆን ብቻ ወይ በጭሱ ምክንያት ጭንቅላትሽ ተደፍኗል ማለት ነው እኔ ኤፍሱናት አይነኝ አንቺ እህት ልሆን የምችለው ይኸውልሽ ተረጋጊሽ አንቺ የኔ እህት ልትሆኝ አትችልም ከፈለግሽ መተሽ የቤቴ ሰራተኛ መሆን ትችያለሽ እሺ ወይ አብረሽኝ ልትሰሪም ትፈልጊያለሽ ጭራሽ ወይ ዘርባን ትጥፊ ከዚህ ምን ትመስላለሽ በእናታችሁ ይቺ መጅግር ወይኔ ኦ ማይ ጋድ ማርያም በጣም ነው ደስ የምትለው መለሰችሻ በጣም you the best እግዚአብሔር በጣም ሁሉዬ thank you በጣም ነው ደስ የምትይው thank you ኖራ ታለች ማርያም እና በቃ ማለት በቃ በጣም ነው የምወዳት የምር በጣም እኔ ኖርማል አክቲንግ ይቀላል ከዚህ ሐሳብ ይገባሽ አክቲንጉ ምን መሰለ ይሄ ለቦታው ተቃርበ አሁን ያ ሰው ማብሮህ ኖሮ ምናምን ነው የናንተ በጣም ከባድ ነው እኔ አንዴ ኦዲሽን ሞክሬ ያውቃለሁ አላለፍኩም በጣም ከባድ ነው ምልሽ አይምሮሽ ውስጥ ስለሹ ምናምን ነው የምታረጊው አሁን ቤት ውስጥ ሆነሽ
ነገሮችን ተጋፍጠሽ ምናምን ቢሆን የሆነ ስሜቱንም ያመጣልሻል ያለው ድባብ ምናምንና የእናንተ ስራ ግን በጣም ከባድ ነውና በራስሽ ስተውኙ ምንድነው ራስሽን ሆነሽ ነው የምትተውኙ የሆነ ካራክተር ይሰጥሻል ያቺን ካራክተር ህሉ ብሰራት እንዴት ትሰራታለች ነው በቃ ይሄኛው ግን ሰርድ ፐርሰን ነሽ አንቺ በጣም ኤፍሱን አለች ከዛ ስሟ የትክክለኛ ስሟ ይያዝልኝም አክቹአሊ እሷ ኦሬዲ ካራክተር ተላብሳ ነው ዛጋ ያለችው ከዛ እኔ ደግሞ እሷ ነኝ ሶስተኛ ሰው ነሽና እሷ ያለችውን ስለሆነ የምትደግሚው በጣም ራስሽን መሆን አትችይም ግዴታ በሷ ስፒድ በሷ አክቲንግ ልክ ነው የምትሄጂው እና የምር አክቲንጓ ደግሞ ምርጥ ስለሆነ እሷ አንቺንም ታሰራሻለች በጣም አይ አንቺን በጣም ጎበዛሽ በጣም በቃ ናይስ ምንም አያስታውቅም በጣም ፊት አርገሻታል በጣም ብዙ ሰው ነው የሚወዳት የነበረው አይተሽ ከሆነ ቃና ላይ ኤፍሱን እንደዛ የሚያስጠላ ካራክተር እያላት ሁሉም ሰው የሚወዳት ካራክተር ነበርችና በጣም ደስ ይላል Thank you. ኤፊ እንዴት ነው ተነሳለህ የቃና ጉዳይ አሁን የቀረው ላንተ ትቻለህ አዎ ቃና ለሙ ያው ከስራ ያለፈ ሌላም ነገር ሰጥቷታል እሺ ያው ስትስቅ ይገባሻል እንግዲህ ያባኝክ ስለዚህ ሳልጠይቃት ስለገባት ወደ መልሱ ትሄጂ ሱዚ ነው ወይ ማን ነው ንገሪኝ እስኪ እሱ የለበትም ቮይስ አክተር አይደለም ሲኒማቶግራፈር ነው ኦኬ እዛ ነው የተዋወቅነው ከባለቤቴ ጋር ደስ ይላል ያተረፍኩት ትልቅ ሰው በጣም ደስ ይላል የመጀመሪያ ትውውቃችሁ ምን ይመስል ነበር የመጀመሪያ ትውውቃችን እንደማንኛውም ባልደረባ አክቹአሊ እኔ ፎርዝ ፍሎር ላይ ነኝ እነሱ አምስተኛ ላይ ናቸው አምስተኛም ላይ ግን ስቱዲዮ ስለነበረ ሃይ ትባባያለሽ የሆነ ሰዓት እንደውም ዳናይት ነች በጣም ዝጋታ ማያወራም ነበር ምናምን ሚሊዮን ኢንተርቪው የምር አያወራም በቃ አያወራም ዝም ነው ብዙ ጊዜ እንዲሁድ ያላቸው ሽራቦች ነበር የሚያረጋው ቁጭ ነው የሚለው ሰላም ነው አለቀ ጀስት አሁንም እንደዛ ነው አሁን እንደውም ትንሽ ቅመም አጨመርኩ እንደኛ ጠብ ያረጋችሁ ይልሽ ነው በቃና ክሮቹን ከሱ በፊት አውቃቸው ነበርና አንዳንዴ እንደዚህ ምሳ ምናምን ስንወጣ አብረን የመውጣት አጋጣሚ ነበር ምናምን ከዛ የሆነ ሰዓት ላይ የቃና ኦፕኒንግ ነበረ እዛ ላይ በቃ በደንብ ተዋወቅን ቀን ላይ ይሄ ካልቸራል ልብስ ለብሰን ምናምን አብረን እሱ ፎቶ ምናምን ነገር ያነሳ ነበር እዛ ጋር ስናወራ ቆየናት መጣም ፕሮግራም ላይ አትመጭም የሚባለው ላይ አይደለ በቃ እንገናኛለን በዛው እንገናኛለን ምናምን ተባባልን አጋጣሚ ዛም ተገናኘን እኔም ጓደኞቼ ጋር ነበርኩኝ እዚሁኛ እዚህ ተቀመጪ ምናምን ተቀመጥኩኝ ጠለፈኝ በጣም አይ ውሸቴና ጠለፈኝ ሚስጥር ልታወጣ ነው ተጠላለፍን አይ እኔ አይ ቲንክ እሷ የጠለፈችው ይመስለኝ ያው ሀቁን በማውራት አትታማ ሀቁን ትነግረናለች በቃ እዛ ጋር በደንብ አወራ ምናምን ይሄ ዲሰንትነቱ በጣም ደስ ይለኝ ነበረ ይሄ ወንድ ልጅ ሲረጋጋ በጣም ነው ደስ የሚለኝ ይሄ ኦቨር ቅጭቅጭ ነገር ሲል አም ሶሪ እንግዲህ ነው አይ ሁሉም ሰው የራሱ ታይፕ አለው እና እኔ እንደዛ ደስ ይለኛልና በዛ ላይ አይጠጣም ነበር እንዴ እኔም ኖርማሊ አልጠጣም ነበር የዛን ቀን ግን ጠጣችሁ ተሳሳታችሁ ቀኑ ነው ማለት ነው አይጠጣም ስልሽ ይሄ ከነጭራሹ ሳይሆን የመጠጥ ሰው አይደለም ግን የዛን ቀን ደግሞ ጭራሽም እየጠጣም አልነበረ ከነ ሰዓት ላይ በቃ እኔ ዛሬ መጠጣት ፈልጋለሁ አንተ ጠብቀኝ አልኩት ይመች ኧረ አለኝ እሺ ቀላል ይጠብቅሻል አይ ብቻ በቃ በዛ ተጀመረ ትውውቃችን እውነት ለመናገር እዚህ ደረጃ ይደርሳል የሚል ሐሳብ አልነበረኝም የመጀመሪያው ቀን አብረን እንደዛም ስናወራ ከዛ በፊትም ቢሮ ስትታይ የምታስቢው ነገር ይኖራል እኮ በውስጥሽ አይደለ አስቤ አላቅም እውነት ስነግርሽ ይሄ ከዛ ግን ይሄ ቀስ እያልሽ ስታቂው የምትወጁ ሰው አለ አይደለ ቀስ እያልኩ ሳየው በጣም ካልም ነው በጣም ይሄ እንዴት ነው ፕሮቴክት ያደርግሻል ከብዙ ነገር ምናምን በደንብ ታይሙን ይሰጥሻል በጣም በሚደንቅሽ ሁኔታ አንድ ቢሮ ውስጥ ሆነ በቀን ከ10 ጊዜ በላይ እንደዋወላለን ማርያምን በጣም ደስ ይላል ማለት ከዛ እሱም ነገር አንዳንዴ ሊሰለችሽ ይችላል እኔ ሰልችቶኝም ቼክ አድርጌውም እሱም እንደዛው በቃ እያንዳንዱ ስቴፓችንን
ይሄ በደንብ መተዋወቅ ጀመረ። በጣም ደስ ይላል። ከዛ እኔ ብቻዬን ነበር የምኖረው ባይዘው ለብቻሽ ተከራይተሽ? ቤተሰቦቼ ያኔ ባህር ዳር ናቸው እና ለብቻዬ ተከራይቼ ነበር የምኖረው። ፋይናሊ ጆይን አረገ። በጣም ደስ ይላል። አብረን መኖር ጀመርን። ከዛ ለቤተሰብ ማሳወቅን ምናምን። ወይ ደስ ይላል። ምን ያህል ጊዜ ወሰደባችሁ ወደ ትዳር ለመለወጥ? ወደ ትዳር ማለት ይሄ ቤተሰብ አውቆት ትዳር ፊርማ አይ አብራችሁ ለመኖር አብረን ለመኖር ያን ያህል ረጅም ጊዜ አመት ራሱ ይሆናል። እውነት በይ ደስ ይላል። አንዳንዴ በነገሮች ላይ የጊዜው ማነስ መርዘም ምናምን አይደለም። ልብ ለልብ በጣም ከተግባባሽ ይሄ ጊዜ ምንም ይሆንብሻል አይደለም? በጣም እና ይሄ ኦፊሻሊም ባይሆን ማዘር ታውቅ ነበረ በሰዓቱ ይሄ አብረን መኖር ስንጀምር ምናምን ነግሬያታለሁ ለማዘር። እማትረሹ በቃ ይሄ ሞመንት አብሬው እንድኖር የትዳር አጋር እንዲሆን በቃ በጣም እንድወስን አግዞኛል የምትይው። ምክንያቱም ሴቶች ሪሌሽንሺፕ ለኛ ትንሽ ኢዚ ሊሆን ይችላል ምልሽ የሆነ ሰው ዴት አድርገሽ ለተወሰነ ያህል ጊዜ ልትቆይ ትችያለሽ። ትዳር ሲሆን ግን ሌላ ዓለም ነው። ምክንያቱም ረጅም የህይወትሽን አካል የምታሳልፊበት ነገር ነውና ለመወሰን ያነሳሳሽ ነገር ካለ? እንደ እውነቱ በጣም የኮሚትመንት ሰው ነኝ ብዬ ነው የማስበው። ራሴ በጣም የፍቅር ሰው ነኝም ብዬ ነው የማስበው። ምንድነው ሰውን ከወደድኩኝ ወደድኩ ነው በቃ። ሪሌሽንሺፕም ባይሆን ጀስት በህይወት የሚመጣው ሴት ጓደኛም ሊሆን ይችላል፣ አጠገብሽ ያለውን ሰውም ቢሆን ይሄ ስወድ የሆነ ነገር ሳደርግ ከልቤ የምር ነው የማደርገውና ያን ያህል አልተቸገርኩም። አንደኛ ነገር እንዳልኩሽ በጣም ምርጥ ሰው ነው። በዛ ላይ ታያለሽ እኮ ብዙ አይነት ሰው ስፔሻሊ ወጣት ነው፣ ኩያዬ ነው። ይሄ 2 አመት ራሱ በደንብ አይሞላም የሚበልጠኝ። ስለዚህ አሁን በዛ ሰዓት እሱ የሚያሳስበው ወጥቶ መጠጣት ቺል ማድረግ ምናምን አይደለም። ኢቭን 9 ሰዓት ከቀኑ 9 ሰዓት ስራ ቢጨርስ አብረን እየኖር ነው የነበረ ሰዓት ከቀኑ 9 ሰዓት ተኩል ቤት ነው። በቃ የትም ሀዝባንድ ማቴሪያል የምር እንኳን አይደለም እንደዚህ ቁጭ ብሎ አስፈቅዶኝ ነው ሁላ። አሁን ለምሳሌ ጓደኞቹ ጋር ትንሽ አብሮ ማምሸት ከፈለገ ምናምን ራሱ ደውሎ መጀመሪያ ችግር የለውማ ልቆይ ምናምን ስቲል ነው የምልሽ። አሁንም ድረስ ጠይቆኝ ምናምን ነው የሚያደርገውና ላትወስኝ የምችይበት ሰው አይደለም። በቃ ይሄ ትክክለኛ ሰው ከሆንሽ አንቺ ላትወስኝበት የምችይበት ሰው አይደለም። ይሄ ሆም እንደሆነ አይነት ፊሊንግ እንዲሰማሽ አድርጎሻል ማለት ነው። እና በጣም ይገርመኝ ነበር ሁላ አንዳንዴ እንደዚህ እኔ ማዘርም ፋዘርም ያው በእርግጥ ያው ልጅነትም ስለነበረ ይዛኔ አላቅም፣ ግን ብለውኝ ማላስታውሰውን ነገር ሁላ ለምሳሌ አሁን የኛ ቤት ሳይድ በቀኝ በኩል ከሆነ ሱቅ ለወጣ ነው ካልኩት ፕሪፈር የሚያደርገው ብዙ ጊዜ ራሱ ወጥቶ ይገዛል። እኔ ለወጣ ነው ካልኩት ግን ሳትሻገሪ በዚህኛው ሳይድ ያለ ሱቅ ገዝተሽ ነይ። ይሄ ለመኪና እግዚአብሔርን በጣም እንዴ ላለውኝ በቃ ይሄ በጣም ኦቨር የሚሆን ሰው አለ ፕሮቴክቲቭ ነው በጣም። እና አስፋልት አትሻገሪ በቃ በዚህኛው ሳይድ ካለው ሱቅ ወይ እንትና ሱቅ እዚህ ጋር ያለው ሱቅ እዛ ግዢ ከሌለ ታዩ ምናምን ይሄን ያህል ነው የሚሄደውና ይሄን ሰው አለማግባት አዴ ምን ሆነሽ ነው? አመት እንደውም ቆየሽ። 2 ወይ 3 የተገናኘ ነው። እሺ እሷን በማቃት ልክ አላውቀውም፣ ግን በዛ ሰዓት በቃ ማንነቱ ግልጽ ነው። እያንዳንዱ ለቦታው በቃ ጥንቅቅ ብሎ አክብሮ ሰዎችን ያስታውቃል። የሆነ ለማስመሰል እንዳልሆነ በደንብ ታውቂዋለሽ አይተሹ እንደዚህ በቃ ለምን እሷንም አውቃታለሁ። እሷን እንደዚህ ያሸነፈ በእሷ ልብ ውስጥ ያለ ምን አይነት ሰው እንደሆነ ግልጽ ስለሆነ እኔም የምመሰክረው ነው። በዛ ባገኘሁት በ3 ቀን 3 ቀን ነው አጋጣሚ 2 አትላስ ከዛ የምንድነው ሶፍት ኦፕኒንግ ጊዜ በቃ በደንብ ያወራ ነው የዛለት ነውና በቃ በጣም ኩል በጣም የተረጋጋ እንዳይሽ። ለምን ያው ካሜራማኖች ሲባል እብዶች ናቸው የተለያየ ነገር። እሱ ጋር ግን ያን ነገር አታዩም። ስራው ላይ ደግሞ በዛው ልክ ታታሪ ጥንቅቅ አድርጎ የሚሰራ ስራዎቹን ብታያቸው ማለት ነው። ባለሙያ ስለሆንኩም ነው የምመሰክረውና ለዛ ነውና አሁን ወደ ቅድሙ ጥያቄ መምጣት ትችላለሽ። ፍሬው የቃና ፍሬው ወዴት መጣ? በጣም ደስ ይላል የምር። አይ ቲንክ አንቺም በጣም አሪፍ ስለሆንሽ ነው። እኔ ካለ ምክንያት ሰው ይገጣጠማል ብዬ አላስብም። ጥሩ ነገር ወደ አንቺ የሚመጣው አንቺ ጥሩ ነገር ሰጪ ስትሆኚ ነውና ፈጣሪም ይሄንን የተባረከ ትዳር የሰጠሽ አንቺ ጋር ጥሩ ነገር ስላለ ነውና በጣም ደስ ይላል። እና ስለ ትዳር በጣም ወጣት ነሽ ሳይሽ፣ አንድ ጎረምሳ ልጅ አላት፣ የሁለተኛው ደግሞ እየመጣ ነው እና እንዴት ነው?
በቃ እንዴት አድርጌ ልንገርሽ የእግዚአብሔር ታይሚንግ ነው። እኔ በጣም ነው ልጅ መወደው እውነት በጣም በቃ ኢቭን ውሽ አረጋለሁላ ከዚህ እድሜ በፊት ራሱ በኖረኝ ምናምን ብዬ እውነት ግን በቃ እግዚአብሔር የራሱ የሆነ ታይሚንግ አለው። እኛ እንደውም ቸኮልን አይባልም ልጅ ለመውለድ ምክንያቱም ኦልሞስት አሁን 8 ዓመታችን ምናምን ነው አብራችሁ መኖር ከጀመራችሁ አብረን 8 ዓመታችን ምናምን ነውና ያን ያህል ፈጠንንም አይባልም። ሀፒሻውን 3 ዓመቱ ኦልሞስት 3 ዓመቱ ነው። ስለዚህ ያው የእግዚአብሔር ታይሚንግ ነው። አንቺ አስበሽ አቅደሽ የምታረጊው ነገር አይደለም። ባይዘው ልጅና የሱ ስራ ነው። ወይ በጣም ደስ ይላል። ትዳር እንዴት ነው? ቆንጆ ነው። ኤርሊ ስቴጅ ላይ ለሚያገቡ ሰዎች ምን ታያለሽ? እኔ ከእድሜው በላይ ሬዲነሱን ነው አይደል? እኔ አሁን በ21 ማገባ የሆነ ሰው በ30 ማገባ ያ ሰው የምር ለዛ ነገር ሬዲ ነው ወይ ብቁ ነው ወይ? እኔ እሱን ነው ኮንሲደር ማድረገው እንጂ ስለ እድሜ ያን ያህል አላስብም። በጣም አሪፍ ሀሳብ ነው ያነሳሽኛ። ምክንያቱም በ21 ዓመቷ ሬዲ ሆና ያገባች ሴት እና በ30 ዓመቷ ሬዲ ሳትሆን ያገባች ሴት ዲፈረንሱን ማየት ትችያለሽ። እዛ ጋር በጣም መጀመሪያ ምን ሰራ ውስጣችን ላይ አይምሯችን ላይ ነው። እኔ ካገባሁት ስለወደድኩት ብቻ አይደለም ማገባው ከገባሁ በኋላ ያሉ ኃላፊነቶች አሉ። በጣም ብዙ ኃላፊነቶች ላንቺ አይደለም ከዛ የምትኖሪው ለሆነ ሰው ነው። በጣም ያንቺን አይደለም የምታስቀድሚው የሆነን ሰው ፍላጎት ነው። ከዛ በኋላ ምክንያቱም ወደን ፈቅደን ነው የምንገባው። ስለዚህ ሬዲ መሆን ነው ትልቁ ይፈልጋል። ልክ ነሽ በጣም እኔ ሰው እናት ለመሆን እንኳን ሬዲ መሆን አለበት ብዬ አስባለሁ። ምክንያቱም በጣም ኢነርጂ የሚጠይቅ በጣም ኮሚትመንት የሚጠይቅ ነገር ነው። በጣም ሬዲ ትዳርም ሬዲ መሆን አለብሽ፣ ዝግጁ መሆን አለብሽ እዛ ኮሚትመንት ውስጥ ለመግባት ያን ህይወት አሪፍ አድርገሽ ለማስቀጠል ነገሮችን በትዕግስት ለማለፍ። ምክንያቱም አዲስ ሰው ጋር አሁን ከቤተሰብሽ ጋር ከልጅነት ጀምሮ አብረሽ እያደግሽ የቤተሰብሽን ባህሪ እየተላመድሽ ምናምን ስለሆነ አይከብድሽም። ይሄ ፕሮሰሱ ውስጥ ነበርሽ። ትዳር ሲሆን ግን እሱም የለመደው የሆነ ሶሻል ላይፍ አለ፣ አንቺም የለመድሽው የሆነ ማህበረሰብ አለ እና ያንን የተለያየ ነገር ነው አንድ ላይ ለማድረግ የምትሞክሪው እና እንዳልሽው ልክ ነሽ። በጣም ሬዲ መሆን ይፈልጋል ብዬ አስባለሁኝ እና በጣም ቆንጆ ነው በጣም። እሺ ጾታ እንገምትና እንመድብ ታሲጃሽ? እሺ አላሲዝም። አያት ለምን እንዴ አታጭበርብር። እኔ ግምት በጣም ጎበዝ ነኝ። ታይሉ የእውነት ወንድ መድቢ ድርዬ ጋዜጠኛ ነው ያጋጠመሽ? ኧረ እንመድብበት ለምን እንደዛልሽ? እኔ እንጃ ወንድ ነው መሰለኝ። አይገርምም? እግዚአብሔር እውነት ይታወቀኛል የሆነ ነገር አላውቅም። ብዙ ጊዜ ገምቼ አላጣም። ኦኬ እድሜና እንደዚህ እንትን ጎበዝ ነኝ እውነት። እሺ አልተነሳም አይደለ ገና ጀንደር መድብ አይ ብሩን እንኳን እዚህ ጋር ተክሰም ግን ስንወጣ ብንገልጸው ጥሩ ነው። እሺ ከተበላሽ ምን ታደርጊያለሽ? እሺ ብሩን ባይገለጽ አይ ዶንት ማይንድ በሌላ ነገር ምን ይችላል? ጋብዥኝ በቃ አጋብዝሻለሁ። በቃ ጋብዛታለሁ። ኤፊ አለው ምስክር። አዎ እሺ እና ጎርሳለን ያው ሙሉን ባበላ ዳር ይዘታ ያለ ግድ ነው። እኔም ቆንጆ ምሳ አለብኝ ወንድ ካለ በቃ እሺ አንቺ አትመጪ ማለት ጤነኛ ልጅ ይሁን እንጂ ነው የሚሉት ብዙ ጊዜ እናቶች። ደስ የሚል ጾታ ምን ቢሆን ነው? እኔ እንደውም እጋፈጣለሁ ከፈጣሪ ጋር ማርያም እውነት በጣም ነው የምጋፈጠው። እንደዚህ ስል በሀፒ ጊዜ በጣም የምር ወንድ ፈልግ ነበር። አትቀልጂ እግዚአብሔር በጣም በቃ ምክንያቱም ወንድም የለኝም 5 ሴቶች ነን በቃና ይሄ ወንድም የሚባለው ነገር ቤት ውስጥ ወንድ ልጅ ምናምን ስለሌለ በጣም ለምን እንደሆነ አላውቅም ወንድ በጣም እፈልግ ነበር እና የምር በቃ እግዚአብሔርን ከጤነኛ ልጅ ቀጥሎ ወንድ ነው የምፈልገው። ጎበዝ እውነት። እኛ እግዚአብሔርን የራሳችን እንዲቀርብ ማድረግ ስላልቻለን እምነት ስለሚጎለን ለምን እንደሆነ አላውቅም እንደ ባዕድ ነገር ፈጣሪን ሲፈራ ፈጣሪን በትክክለኛው መንገድ ነው መፍራት ያለብን እንጂ እንዴ ፈጣሪ እኮ እኛን ለኛ ስንት ነገር የሆነልን አምላክ ነውና ለልጆቹ መጥፎ ሊሆንም ሊያረግም አይችልም። ፍላጎትሽን ከልብሽ ከጠየቅሽው ማያደርግበት ምክንያት የለም ብዬ ነው ማስበው። ካላደረገውም ደግሞ የሆነ ሪዝን አለ። በቃ ሲጀመር አንኳኩ ይከፈትላችኋል፣ ለምን ይሰጣችኋል ነው የለመንሽው ነገር ይሆንልሻል። ግን እምነታችን ምን ያህል ነው እምነታችሁ ሰናፍጭ ቴንክ ዩ እና እምነታችን ያን ያህል ከሆነ እግዚአብሔር ምንም ነገር ነው የማያረግበት ነገር የለምና ልክ ነሽ። እኔ በጣም ነው የምወደው ኢቭን ቅድም ያየሁት ኳሊቲሽ ልንገርሽ ምን ወዳለው ሰው ራሱ ላይ ያለውን ኳሊቲ አይቶ አድሚት ሲያደርግ በጣም ነው የምወደው።
እኛ ሀገር እንደ እንትን ነው የሚታየው ይሄ እንደ ኩራት ጉረኛ ናት አሁን አንቺ እኔም የፍቅር ሰው ነኝ በጣም በጣም ደስ የሚለኝ መልስ የምን ሰው ኳሊቲሽን አውቀሽ ምን ችግር አለው በቃ እኔ እንዲህ ነኝ ይሄ ነገሬ በጣም ነው የምወደው ሼር እያረግሽን ነው ፕላስ ኮንፊደንስሽን ነው ማያለሁት እንግዲህ ስታወሪና በጣም ነው ደስ የሚለው ሰው ምን እንደምትፈልጊ ቢሆንማ ያው ቢቀላቀል ደስ ይለኛል ቢሆን ደስ ይለኛል ግን በቃ እግዚአብሔር የሰጠኝ ደግሞ በደንብ የሃፒ ሰዓት ግን ይሄ የመጀመሪያም ስለሆነ በጣም ይሄ ኦብሰስድ የምትሆኙ ነገር የለም አማሻ ማርያም ገዳም ምናልባት ብዙ ሰው አያውቀውም ይሄ ጉዞ ምናምን ስለማይለጠፍበትና እዛ ሄጂ ሲሪየስ ሆኜ በደንብ ነው የጸለይኩት በቃ እኔ መብራን በቃ ወንድ ልጅ ነው የምፈልገው ከነ መልኩ ጭራሽ እግዚአብሔርን እግዚአብሔርን ቡሽ ያለ እግዚአብሔርን አንዳንዴ በቃ ስቃለሁ ለራሴና ድንቡሽ ያለ ደስ የሚል በቃ ወንድ ልጅ ነው የምፈልገው እግዚአብሔር ይመስገን በቃ ሰጠሽ እንዴ ለቆንጆ ደስ የሚል በጣም ደስ ይላል በጣም አሪፍ ነው አይ ቆንጆ ነው እናትነት ደግሞ አሁን ሌላ ህይወት ነው በያስባለሁ ትዳር ልጅ መሆን አለ መጀመሪያ ላይ ለእናትሽ ልጅ ነሽ ከዛ ደግሞ ሚስት መሆን ሌላ ህይወት ነው በቃ ሚስት መሆን ማለት በፊት የሆነ ሰው ነው ላንቺ ሪስፖንሲብል አይደል ቤተሰቦችሽ ላንቺ ሪስፖንሲብል ናቸው አሁን ደግሞ አንቺ ወንድ ሲኖር ወይም ባለ ትዳር ስትሆኚ የሱም ሪስፖንሲቢሊቲ እንዳለ ሌላ ሪስፖንሲቢሊቲ ነው ደግሞ አሁን ሚኖርሽ አይደል እና ምን አይነት ሚስት ነሽ እስቲ ከሱ ልጀምር እብድ ማርያም በይ እንደ ኢፍሰን በቃ ይሄ እንዴት ነው እንዲና እንዲነን እኔ እና እሱ ምንም በቃ ይሄ መጫወት ካለበት ይጫወታል ያወራል ይስቃል እኔ ደግሞ በጣም ይሄ ቱ ዘ ኤክስትሪም የሚሄድ እብድ ሰው ታውቂያለሽ በቃ ወይ ደስ ይላል አይ ቲንክ ቤት ውስጥ ግን እንደዚህ ነገር ያስፈልጋል እኮ የምር ይሄ ያ እንትን የሚል ነገር የሚሸፋፈን ነገር ግዴታ ነው ምክንያቱም አሁን ኢቭን እንትን ላይ ራሱ ካየሽ እሱም ቁጡ ሆኖ አንቺም ቁጡ ከሆንሽ ምናምን አንድ አይነት ባህሪ ካለሽ በቃ ትጋደያለሽ ግን አንዱ ሲቆጣ አንዱ የሚረጋጋ አንዱ ዝምተኛ ከሆነ አንዱ ተጫዋች በጣም ነው ደስ የሚለው እና ቆንጆ ነው በጣም ተቃራኒ መሆናችሁ ያስባለኝ እንደ ህፃን ነው መሆንበት እኔ ማርያም እግዚአብሔርን አንዳንዴ እኔ እኮ ይለኛል በቃ ሃፒ ነሽ አንቺ የምር በቃ ይሄ ልክ እንደ ህፃን የምትሆኝበት የለም በጣም እንትን ሲሰማሽ ኮምፈርት ሲሰማሽ ነው አይ ቲንክ እንደዛ የምትሆኝው በጣም ኮምፈርታብል ስትሆኝ ነው እዛ ሰው ላይ እንጂ እኔ በጣም አንዳንድ አይ ዶንት ኖ አም ሶሪ ግን ሰው የየራሱ የሆነ ነገር ይኖረዋል ግን ይሄ እንዴት ነው ተፈራርቶ እንትን ተባብሎ ምናምን አይነት ትዳር በጣም ነው የሚጨንቀኝ እኔ ሳስበው ራሱ መከባበርሽ እንዳለ ሆኖ ግን ይሄ ተፈራርተሽ ወይ እሱ ፊት ይሄን አልልም ወይ እንደዚህ አረ በጣም ይጨንቃል በጣም እኔ ይሄ ቱ ማች ግልጽ ነኝ በጣም ሪላክስ አረጋለሁ እንደዚህ ቁጥብ ምለው ነገር የለም እሱ ፊት ለፊት ዘና ብለሽ ህይወትሽን እንድትኖር የሚያረግሽ ሰው ነው እሱምና በቃ እንደ ልጅም ስትሆኝበት አይ ብሎ ስቆ ትቶሽ እንትን የሚል ሰው በቃ እንደዛ ህይወት በነገርሽ ላይ በጣም ይሰለቻል እኮ ሁሌ ተመሳሳይ ነገር ይሰለቻልና ህይወት ውስጥ በጣም ቅመም ያስፈልጋል የሆነ ደስ የሚል ነገር አሪፍ ሞመንት ከዋልሽ ጋር የምታወሪው ነገር ምናምንና በጣም አሪፍ ነው እንደዛ መሆን በፊት ቤተሰቦችሽ ቤት ያለሽ ምን አይነት ሴት ነበርሽ ኩክ የምታረጊ ቴክ ኬር የምታረጊ ምናምን አሪፍ ይሄ የሴት ካራክተር ያለሽ ሴት ነበር ነው ካልሆንሽ እንዴት ነው እኔ አሁን ያን ያህል አምናት ምን አይነት ሴት ነኝ ይሄ ቤት እኛ ቤት ብቻዬን ያደኩትኝና ኦኬ እኔ ብቻ ስለሆንኩኝ ማይም ስላለች ላይ ቤትና ታሽ ቤት የሚባላል እና እዚህኛው ቤት እኔ ብቻ ነኝ ላይ ቤት ደግሞ እህት ያለች ሰው እዚህ ቤት ላይ ለእናቴ እኔ ብቻ ነኝ ስለዚህ ብዙም ስራ አልሰራም ሞር ይሄ ከልጅነቴ ጀምሮ ስራ በጣም እያስተማረችኝ ስላደገች ይሄ ውጪ ነው መሆነው እና ይሄ ቤት ምን ባረግ ነው የሆነ ሰርተሽ ወይ ፋሚሊ በገንዘብ ላገዝ ይችላል ምናምን እንጂ ምግብ ሰርቼ ማበላበት ምናምን በጣም ትንሽ ሰዓት ነው ቤት ቁጭ የምለው ራሱና አይኖረኝም እና አሁን ወደ ትዳር ብገባ በጣም ከባድ ነው ብዬ አስባለሁ ምክንያቱም የሆነ እንደ ሚስት የሚጠበቅብሽ ነገር ይኖራል ብዬ ስለማስብና አልከበደሽም እቤት የነበርኩ ሰዓት አልወድም ስራ በጣም ነው የኪችን ስራ የምጠላው በቃ ማለት
የሚገርምሽ 9ኛ ክፍል ሆኜ በደንብ ዶሮ መስራት እችላለሁ፣ እንጀራ መጋገር እችላለሁ። ሙያው አለ ግን ማድረጉን አልወደውም። በቃ ለምን እንደሆነ አላውቅም። ቤትም ሲጀመር ይሄ የሚገርምሽ ይሄ ክፍለ ሀገር ትንሽ ከተማ ላይ ምናምን እንዳደገ ሰው አይደለም። በጣም ቀብጠን ነው ያደግነው። ስፔሻሊ ከኛ ቤት ውስጥ ደግሞ እያንዳንድሽ የሰማሽኝ ከሆነ እኔ በጣም ቀብጫለሁ። የመጀመሪያ ልጅ ነኝ እና በጣም ፋዘርም በደንብ በቃ አቅብጦ ያሳደገኝ ልጅ ነኝ ከቤቱና ማዘርም እንደዚህ የምትጫነኝ ሰው አይደለችም። እሷም ሲጀመር መምህር ነች እንዳልኩሽ። ያው ሰራተኛ ከቤት ጠፍቶ አያውቅም። ስለዚህ እኛ ላይ እንደዚህ የስራ ጫና ምናምን እኔ ላይ በተለይ አልነበረም ጭራሽ። ይሄ አልፎ አልፎ ምሳሪው ነገር ይኖራል ግን ይሄ እንዲህ ጥግርር ብለሽ ምሳሪው አይነት ነገር አልነበረብኝም እና አልወድም ስራ። አንዴ ከተነሳው ደግሞ ግን እንዲህ ነጥብ ቆሻሻ ራሱ አትቀረኝም ቤት ውስጥ። አንዴ ከተነሳ አልነሳ። ግን ይሄ ብዙ እንደዚህ ሰርቼ ያደግኩ አይደለሁም። እሺ ካገባሽ በኋላ አብራችሁ መኖር ከጀመራችሁ በኋላ እንዴት ነው? ካገባው በኋላ ይሄ መጀመሪያ ላይ ያው ሰራተኛ ምናምን አልነበረንም። እኔና እሱ ነን ያለነው። ኩክ አረጋለሁ። ለሁለት ሰው ሲሆን ሲጀመር አይከብድሽም። የሚከብድሽም ነገር አንድ ክፍል ቤት ነች የነበረችን። የጀመርነው በፍራሽ ነው። በቃ እኔ የነበረኝ ፍራሽ አለቀ። ከዛ በኋላ እቁብ ጥለን ነው ሁላ የቤት እንትን ያሟላል። ከስር ነው የተነሳ ነውና እሰራ ነበረ ልብስ ምናምን። ግን እኔ ትዝ አይለኝም። አብርሽ ራሱ ያጥባል ምናምን በደንብ ያግዘኛል። ያው በደንብ ያግዘኛል ምናምን። ያን ያህል አልታወቀኝም ይመስለኛል። ቤተሰብ ጋር ስንሆን አንድም እናቶቻችን ምናምን ቴኬር ስለሚያደርጉት ሆነ እንደ ሪስፖንሲቢሊቲሽ አትቆጥሩም። ልክ የራስሽ ቤት ሲሆን ግን የራስሽ ነገር ስለሆነ ግዴታሽ እየሆነ ይመጣል። ልጅነቱም አለ ያኔ። ልክ ነሽ በጣም ይሄ መዝለሉን መጫወቱን ነው የምታየው ምናምን። እዚህ ጋር ስትመጪ ግን ስራ ውለሽ ነው የምትገቢው። ስራው ላይ ስትገቢ ያው ግዴታ መብላት አለብሽ፣ መጠጣት አለብሽ። ኑሮውን ምናምን ራስሽ ስለሽ ፋይናንሻልን ቴኬር የምታረጊ። ስራ እንደዚህ ከብዶኝ ምናምን አያውቅም። ከዛ በኋላ ግን በቃ ያለ ሰራተኛ ሆኜ አላውቅም። መስራት ያለብኝን ነገር ግን እሰራለሁ፣ እችላለሁ በደንብ። አቀምስሻለሁ ከፈለግሽ። ግብዣው ውጭ እንዳይሆን ነው መሰለኝ። ቀጠሮ አበዛችሁ። ቀና የምር ዶሮዬ በጣም ቆንጆ ነው። እሺ ባንዳፍ ነው የምለው። ቲክቶክ ላይ አላት አላየሽው? ዶሮ ስትሰራ? ዶሮ ስትሰራ አላየሁኝም። ቡና ስጠጣ ግን ጎበዝ ናት። ማኪያቶ የሆነ ፕሮሞሽን አይ ቲንክ መሰለኝ ሰርተሽም አይቻለሁ አይደል? ምን ነበረ? ቀየቃዋ ይሁን የሆነ ባህላዊ ቤት ነገር። ኦኬ ሰሞኑ የእንትና ነው የወርቃ ፔጅ ላይ ነበር ፖስት የተደረገው። አይቻለኝ። ደስ ይላል በጣም። ቲክቶክ ላይ ምን ያህል ፎሎወር አለሽ? 150 ስንት ነው? 151 ሺህ። በጣም ረጅም ጊዜ ሆነሽ ከጀመርሽ? ይሄ በትክክል እንደ ኮንተንት አስቤ ከሰራሁት 1 አመት ከምናምን። በጣም አሪፍ። ፕሮሞሽን እንዴት ነው እየመጣ ነው? ፕሮሞሽን ይመጣል፣ ግን የአንደርስታንዲንግ ችግርም ይኖራል አንዳንዴ። አሁን በቅርቡ ምን እንትን አልኩኝ መሰለሽ፣ ስሞል ቢዝነስ ያላችሁ ሰዎች በነፃ ፕሮሞት አደርግላችኋለሁ ምናምን ነገር ብያወጣሁኝና ከዛ ግን ኤቭሪዋን ራሱን እንደ ስሞል ቢዝነስ ማሰብ ጀመረ። ገባሽ? አሁን እዛ ጋር ስትቀመጪ ሲጀመር ይሄ ባልተገባ መንገድ ሶሻል ሚዲያን ብዙ ጊዜ ሰው አንደርስታንድ ያደርገዋል። እዛ ጋር ስላለሽ ብቻ ላይክ ይሄ እንዴት ነው የሚያስቀምጡሽ ቦታ አለ አይደለ? በጣም እሱ ነገር አለና ብቻ ይሄ ሁሉም ሰው መጥቶ ላይክ የራሱን ስራ እንደ ስሞል ቢዝነስ ነው የሚያወራሽ። ልክ ነሽ። በነፃ እንድትሰሪለት ነው ኤክስፔክት የሚያደርገው ምናምን። ቴንክ ዩ። እና እኔም በጣም የማልወደው ሀሳብ ስለሆነ ይሄን ሀሳብ ላንሳው። ሰው ዝም ብሎ 1000 ፎሎወር 2000 ፎሎወር አያመጣም። ቴንክ ዩ። 70 ምናምን ሺህ 50 ሺህ 100 ሺህ በጣም በብዙ ልፋት የሚመጣ ፎሎወር ነውና በጣም እንደቀላል ያዩታል። እና እንደ ፌቨር ሲጠይቁኝ እኔ አንዳንዴ እንዴት አስበውት ነው እላለሁ። አንተ
ያንን 100,000 ፎሎወር ለማግኘት የእውነት ይሄ ምናልባት 2,000 3,000 ቪዲዮ ሰርታል ወይ 100 ምናምን ቪዲዮ ሰርታል 200 ቪዲዮ ሰርታል ነፍቀን ኮንተንት አስበህ አይዲያ አስበህ ብዙ ቦታ ሄደ በጣም ጥረህ ለፍተህ ሳይታየልህ ላይክ ሳይደረግልህ በጣም በብዙ ስቃይ ነው የሚመጣው እና ሙድሽ ራሱ ዲፔንድ ይሆናል እኮ በቲክቶክ ቪው እግዚአብሔር እኔ በጣም በቃ ያልታየቀን የሚሰማኝ ስሜትና የታየቀን የሚሰማኝ ስሜት እኩል አይደለም ማርያምን በጣም በቃ እና እሱን እንደምን የሚያዩትና ይሄንን ልቀቂልኝ ይሏል ለዛ ነገር ገንዘብ ስትጠይቃቸው ዲዘርቭ የሚያደርግ አይመስላችሁም ሐሳብ ይገባ ሰው እና ደግሞ በጣም ኢፌክቲቭ እንደሆነ እኮ ያውቁታል ሶሻል ሚዲያ ላይ ፕሮሞሽን እንድትሰሪላቸው የሚፈልጉት ጠቃሚ እንደሆነ ስለሚያውቁት ነው ግን at the same time አንቺ የምትጠይቂው ብር በጣም የሆነ ኤክስፔንሲቭ እንደሆነ ምናምን አድርገው ነው የሚያስቡት እና ይገርመኛል የሆነ ለምን እንዲህ ሳታረግልኝ ብሎ የሚታዘብሽ ሰው አለ ላይክ አንቺ ገጠመኝ መሰለሽ አሁን በቅርብ ማለት ነው እንደዛ ብዬ ካወጣሁኝ በኋላ ሪል ስሞል ቢዝነስ ከሆነ በጣም ሰፖርት ለማድረግ ሬዲ ነኝ እኔ ምክንያቱም ብዙ ያለፍሻቸው መንገዶች አሉ አንቺም ስቲል ላልፋቸው ገና ሬዲ የሆንኩባቸው መንገዶች አሉ በተለይ ደግሞ ብዙ አቅም ኖሮሽ አለመታየት ሰው ጋር ተደራሽ አለመሆን ደግሞ ከባድ ነው እዚህ ጋር ሰው ጋር ካልደረሽ በየቱም ጋር ሰርቪስም ከሆነ ልትሰጪዋችን ፕሮዳክትም ከሆነ ልትሸጪዋችን ትልቅ ነገር ነው ፕሮሞሽን እና የምር ስሞል ቢዝነስ ከሆነ እኔ ደስ እያለኝ አክሰፕት አደርጋቸዋለሁ ሰራላቸዋለሁ ችግር የለውም ሰርቪሱንም ከሆነ መተው ይሰጡሻል ወይ ሄደሽ ትጠቀሚያለሽ ፕሮዳክትም ከሆነ አምጥተውልሽ ታሳይላቸዋለሽ ከዛ አንዷ ማውራት ጀመረች አስተዋውቂልኝ ምናምን ነገር አለችኝ እሺ አልኳት ከዛ የሆነ ሰዓት ላይ ወደ ስንት ሰው ልበልሽሉ ማርያምን በጣም ብዙ ሰው ነበር ያናገረኝ እንግዲህ አስቢው ቁጭ ብለሽ ለዛውም ቲክቶክ ሜሴጅ ላይ ሁሉም ነው ይሄ ዝም ብሎ ኖርማል ሜሴጅ የሚልክ አለ ምናምን ቁጭ ብለሽ ማየት ራሱ ትልቅ ስራ ነው ከዛ የሆነ ሰዓት ላይ ረሳሹ እንዴ አለችኝ እና አይ ዶንት ጌት ምን ማለት ነው ምኑን ነው ሰርቪስ ነው አልሰጠችኝም ፕሮዳክት ነው አላከችም ልካ ሳላስተዋውቅ የቀረው አይነት ስሜት ነው ያለውና ምኑን ስላት ሙርቲጃለሽ እንደ እየቀለድሽ ነው ምናምን ብላ ጓላለች እግዚአብሔር እና ያልኩት በጣም ያስገርማል ባጎረስኩ አልኩኝ ማርያም ነው ለከነሽ በጣም ከዛ ተረጋግቼ ጻፍኩላት በስነ ስርዓት ይውልሽ የኔ እናት ማለት በዚህ መልኩ ዲስሪስፔክት ልታረጊኝ አትችይም ሲጀመር በነፃ ነው ፕሮሞት ላረግልሽ ሬዲ የሆንኩ ያለሁት ሲቀጥል ከፍለሽኝም ቢሆን ለሰው ሪስፔክት ሊኖርሽ ይገባል ቁጭ ብዬ ሜሴጅ ሳይ አሉልም ከዛ ደግሞ ስለራስሽ ግዴታ አይደለም ስለራስሽ ክሊር አድርገሽ ሳትነግሪኝ ምን እንዳረግልሽ ነው ኤክስፔክት የምታረጊው በቃ ሰው ይሄ የውስጡን ያንጀቱንም ገብተሽ እንድትረጅለት ኤክስፔክት የሚያደርግ ሰው አለና ብዙ አይነት ነገር ያጋጥምሻል በጣም ሴንቸሪ ላይ ምናምን ሱቅ ኖራቸው ስሞል ቢዝነስ ነው ብለው ትሪልኝ እግዚአብሔርን 22 ሱቅ አለኝ አስተዋውቂልኝ ስትለኝ መጀመሪያ ሰሞን ስለነበረ ጀስት አክሰፕት አደረኳትና እሺ ያልኩኝ ከዛ ሴንቸሪም አለኝ ሴንቸሪ ላይ ዋት ነው ያልኩት እንዴ አንቺ እኮ ዘና ብለሽ እኔ ማስተዳደር አቅም አለሽ እናቴ ነው ያልኩት እውነት በእኔንም የማስተዳደር አቅም አለሽ በስነ ስርዓት ሴንቸሪ ላይ ከስንት ለቤት ኪራይ እንኳን ስንት ነው የምትከፊው በጣም ከዛ ወየኔ እናቴ እኮ ስሞል ቢዝነስ አራ አይደለም እንዲሆነው ገበያ ተመቶ ምናምን ሰው ለምን ያን እግዚአብሔር የሰጠውን ሀብት እግዚአብሔር የሰጠውን ስራ ይዞ ለምን ራሱን ዝቅ አድርጎ እንትን ነገር ውስጥ እንደሚከት አላውቅም ለእንደዚህ አይነት ነገርና በጣም ይሄን ለማለት ነው ያ እውነት እና ሌላው ደግሞ ሶሻል ሚዲያ ላይ ትንሽ የምትታይና ትንሽ ይሄ የሶሻል ሚዲያ ፊገር ያለ ሰው ከሆንክ ምን ኤክስፔክት ይደረጋል ሁሉንም እሺ እንድትል ሐሳብ ይገባ አሁን እኔ ታክሲ ውስጥ መብቴን ብነሳ ለ2 ብር ለ3 ብር መከራከር የለብኝም ለምንድን ነው ማልከራከረው እኔ የታክሲ 20 ብር ተሰጥቶኝ መሄድበትና መመጣበት የመጣውበትን ቀን አውቀዋለሁ ሐሳብ ይገባሽ ቲያትር ቤት ወክ ማስተሰራ ለምሳሌ 20 ብር ነው የሚሰጠኝ በ20 ብሩ ሄጄ ነው የምመጣውና አንድ መልስ 3 ብር ወይ 4 ብር ካስቀረብኝ ባለ ታክሲው የሆነ መንገድ በእግር ሄዳለሁ ማለት ስለዚህ ያቺ መልስ ታስፈልገኛለች ሶ የለመደብሽ ልምድ ያሳለፍሽ ህይወት የሚያመጣብሽ ነገር አለ ሶ እዚህ ጋርም እነሱም ለብሩ ስለሚፈልጉት ነው አይደል ለጥቅማቸው የሚያስቀሩት አንቺም
ለራስሽ ለሆነ ነገር መብትሽ ለሆነ ነገር ትከራከራለሽና የሆነ ቀን ሌላ ቪዲዮ ስትለቂ ምናምን አንቺ ለታክሲ ብር ስትከራከሪ ለምን አልከራከረም? እኔ ሰው አይደለም። ሶሻል ሚዲያ ላይ ቪዲዮ ትሰራለህ ማለት የሞላልህ ነህ፣ ቤትህ በጣም አሪፍ ነው፣ አታዝንም፣ ብር አይቸግርህም፣ ሁሌ ጥሩ ህይወት ነው የምትኖረው ማለት አይደለም። እና እኔ አሁንም አውቀዋለሁ በቃ ለታክሲ እግዚአብሔርን በዚህ አሁን ባለንበት ጊዜ በኪሱ 30 ብር ይዞ የሚወጣ ሰው አውቃለሁ እንዴ በደንብ ይኖራል እንጂ ያ ልጅ አቅዶ ነው የሚወጣው ገባሽ? ከዚህ እስከዚህ 10 ብር ከፍል ከዚህ እስከዚህ 15 ብር ከፍል ብሎ ነው የሚወጣው እና መልስ የለኝም ብሎ 5 ብር ወይ 3 ብር ሲያቀርበት ያ ሰው ወይም ሲያስቀርበት የሚጎልበት ነገር አለ ይሄ ልጅ ሰው አንቺ እዚህ ጋር ለመብትሽ ካልተከራከርሽ በቃ እሺ ያዘው እያልሽ የምትይ ከሆነ የዛን ሰውም እንትን ነው የምትሆኝበት የዛን ሰውንም መብት ያስገፈፍሽበት ነው። አዎ የምጠየቅ መብት አይኖረውም። ሐሳቤ ገባሽ? ልክ ያልሆነ ነገር ላይ ነው ልክ አይደለም ማለት አለብሽ እና እኛ ደግሞ አሁን ላይ ህዝቡ ምን ሆኖ እንደሆነ አላውቅም፣ ጭቅጭቅ ሰልችቶታል ይሁን አላውቅም። የምር ፌር ያልሆነ ነገር ራሱ ዋጋ ላይ ሲጠራ ምናምን በቃ እሺ አድሚ እንትን ነው የሚሉት ሰው ነው እንደው መሰላቸት መሰለ ከነዛ ወይ ከታክሲ ሹፌር ወይ ያለው በላይ ሰው ነው ቻሌንጅ የሚያደርግሽ እንዴ ለምን አትከፍልም ምናምን ይልሻል። እንዳልሽው ነው አንቺን የምታውቂው አንቺ ነሽ። እሱ ስላለው ሊተው ይችላል። ገብቶሻል አይደል? እና እንዳልሽው ነው የትንሽ እውቅና ሲኖር በዛ አድቫንቴጅ ሊይዙብሽ ይሞክራሉ። በጣም ሁለቱን ለየቅል ናቸው። በፍጹም አይገናኝ። በጣም አግሪ ያደርጋለሁ ካንቺ ሐሳብ ጋር እንደዛም ነኝ እኔ ያልኩሽ ለሁለተሮል ሰው ነኝ በቃ ማለት ለመብቴ ማልከራከርበት ምክንያት የለም። ስተት የሆነ ነገር አይቼ ማልፍበት ምክንያት የለም። በጣም እንደ ሰው ሩድ የምትሆኝበት ጊዜ ይኖራል። እንደ ሰው ይሄ ሁሌ ተመሳሳይ ሊሆን አይችልም። ሙድሽ የምትበሳጭበት ቀን አለ። ኢቭን ያለሽበት ነገር አናዶሽ ተገቢ ያልሆነ ነገር ልታሳይበት የምትችይው ሰው አለ። የሶሻል ሚዲያ ሰው ነሽ ማለት ስሜት የለሽም ማለት አይደለም። እና አሁን ምንድነው ፍጹም እንድትሆኝ ይጠብቃል። አዎ ሶሻል ሚዲያ ላይ ማንም ሰው ሰርግ ሲሄድ ሲዘንጥ የሆነ ፕሮግራም ሲኖረው የለበሰው ልብስ ነው ፖስት የምናደርገው። ያማረብኝ ቀን ነው እንጂ ጸጉሬ ቆሞ መጥፎ ሙድ ላይ ሆኜ እንዴት ነው ፎቶ ተነስቼ ፖስት ማደርገው? ሶ እንደ ሰው ይሄ ጥሩ ቀናችንን ፖስት እናደርጋለን ማለት ይሄ የሰው ካራክተር የለሽም ወይም አንድ ቀን አትበሳጪም፣ አንድ ቀን አትስቂም፣ አንድ ቀን የሆነ ነገር ወይ መብትሽን አታስከብሪም ማለት አይደለም። እና ይሄ በጣም ሊነሳ ያለበት ሀሳብ ስለሆነ ያነሳሁት እውነት ነው። ይሄ በጣም ደስ የሚል ቆይታ ነው እያደረግን ያለ ነው። ሲንግል ማም እየበዛ ነው እኛ ሀገርና የምትሰጪው አድቫይስ ካለሽ? ከባድ ነው በጣም አይደለ? አዎ በጣም ከባድ ነው ማለት እኔ እንጃ። አስቦበት ከሆነ ያ ሰው እንደዛ መሆኑን የፈለገው በጣም መቃወመው ሀሳብ ነው። ባይ ኤኒ ሚንስ ግን ይሄ በቃ ሳይሆን ቀርቶ ደግሞ ሲንግል ማም ሊሆን ይችላል። አዎ ትክክለኛ ያልሆነ ሰው ህይወትሽ ውስጥ ሊመጣ ይችላል። ብዙ አይነት ሰው ነው ያለው። አስረግዞሽ ሊጠፋ ይችላል። ከገባበት በኋላ ማይሆን ባህሪ ልታይበት ትችያለሽ። ብዙ አይነት ነገር አለና ይሄ እንዴት ነው ግዴታ ሆኖባቸው ሲንግል ማም የሆኑ እናቶችን በጣም አከብራለሁ፣ አደንቃለሁ። በጣም እጅግ በጣም ምክንያቱም ልጅ በጣም ትልቅ ኃላፊነት ነው ሁሉ በጣም ትልቅ ማለት ነው። እኔ ባሌ እንኳን እንደዚህ በዚህ ልክ አንደርስታንዲንግ ሆኖ ትነጫነጫለሽ፣ ይደብርሻል። ትልቅ ኃላፊነት ስለሆነ ስፔሻሊ ይሄ የምወደውን ስራ ብዙ ድሪሞች አሉኝ ላደርጋቸው እንፈልጋቸው እሱን ሁሉ ትቼ ነው ያው ልጄን ማሳድገውና በዚህ ሁሉ ሁኔታ ውስጥ ግን እንዳይከፋኝ እንዳይጎልብኝ ሁሉን ነገር ያስተካከለልኝ ያለ ባል አለኝ። አስቢው እንደዛ ሆኖ እንኳን እንዳልኩሽ ከባድ ነው። ግን የማይሆን ነገር ሆኖባቸው ሳይችሉ ቀርተው በቃ አማራጫቸው ሲንግል ማም መሆን ሆኖ የሆኑ እናቶች በጣም ለእናንተ ክብር አለኝ። በጣም ነው ማደንቃችሁ። እግዚአብሔርን በጣም ስትሮንግ ናቸው በጣም ምክንያቱም የእናትንም የአባትንም ኃላፊነት ወስደው ከዛ የውጩም አለ ምክንያቱም ኢኮኖሚካሊ ደግሞ የሆነ ነገር ያስፈልግሻል። ብቻሽንም ይከብዳል ታይም እንኳን አይደለም ልጅ ይዘሽ ልክ ነሽ። ነገር ግን ዝም ብሎ ደግሞ አይነት የሚንዘላዘል አይነት ደግሞ ሴት አይጠፋም። ገና ምንም ትዳሩንም ህይወቱንም ሳናቀው እኔ ሲንግል ማም ነው የምፈልገው which is በቃ በጣም የሆነ ሰልፊሽነትም ነው ከኛ ሀገር ካልቸር ጋር ደግሞ ጭራሽ የማይገናኝም ነገር ነው። በቃ ምንም ቢሆን አትሊስት እግዚአብሔርን እንፈራለን፣ እግዚአብሔርን እንወዳለን። ይሄ እንዴት ነው ሃይማኖት ያለበት ሀገር ላይ ነው ያለነውና ከእግዚአብሔር ጋርም ጭራሽ በቃ እንዲና እንዲ አይነት ሐሳብ ነውና
እነሱ ሴቶች እንደው ከድርጊታችሁ ተቆጠቡ እግዚአብሔር ይቅር ይበላችሁ እውነት እና እኔ ልጆቻቸውንስ ይወዳሉ ወይ ሪሊ በጣም ሰልፊሽነት ነው ያልኩሽ እሱ ነው ይሄ እሷ ገና ለገና የወደፊት ህይወቷ ከባል ጋር ምን ሊሆን ይችላል ምናምን ብላ አስባ ራስሽን መርጠሽ የልጅሽን ህይወት መጉዳት ማለት በጣም ከባድ ነው እኔ አሁን ከእናትም ከአባትም ጋር ሳላድግ ነው ያደኩትና I know the feeling በቃ በደንብ ነው ማቀው ልጅ ሆኜ የሆነ ሰው አባቱ ልጅን ይዞ ትምህርት ቤት ሲሄድ ሳይ ምናምን ቆሜ አይቻቃለሁ እንደዛ እንዲሰማኝ የሚያደርግ እናት ኖራኝ አይደለም እናቴ መስልሽ በቃ የሰፈር ሰው ምናምን ብጠይቂያቸው የሚመሰክሩላት እናት ናት ወንድ የሆነች እናት ነው ያለች በጣም ነው የምትሰራው ትዝ ይለኛል እኔ ስትነግረኝ 200 ብር ደሞዝ እየተከፈላት የ150 ብር ቀሚስ ነው የምትገዛልኝ ቀብጥ አርጋ ነው ያሳደገችኝ ግን እንደዛም ሆኖ በቃ ከእናትም ከአባትም ጋር አለማደግ በጣም ከባድ ነው በቃ በጣም ከመልሽ በላይ የሆነ የልጅሽ አይምሮ ላይ ነገር አለ በጣም ኢቭን ለወንድ ያለሽ ሜንታሊቲ ጥሩ ላይሆን ይችላል በጣም ብዙ መጥፎ ነገር አለ እና ይሄ የልጅሽ አይምሮ ላይ በጣም መጠንቀቅ አለብሽ ሲቀጥል በፖዚቲቭ ወይ አስበውት እኮ አይደለም እነዛ ሰዎች መጀመሪያም አይ ሲንግል ማም ምናምን ነገር የሚሉት እኔ ይቅርታ አድርጉልኝም አልልም ትክክል ስላልሆነ በቃ ይሄ መንዘላዘሉን ፈልገውት ያህል ነው የሚሰማኝ አድሚት አረክሽልኝ እኮ ምንድነው ልኩ የሚሆነው ሐሳብ እቺ ሴትዮ አሁን አግብታ ካገባችሁ በኋላ ልጁን ጥሩ ባል ካልሆነ በቃ ትዳሩ መጥፎ ከሆነ እየተጨቆነች በጣም ራሷን እየጎዳች ህይወቷ የሚያስጠላ የሆነ መኖር የለባትም ምክንያቱም ልጁም አይምሮ ልክ አይሆንም ሲጀመር በዛ መንገድ ከሄድን ግን እማይሆን ትዳር ከሆነ እንዳልሽው ነው በቃ ምንም ጥያቄ የለውም እማይሆን ህይወትሽን የሚያበላሽ አንቺን ወደ ኋላ የሚያስቀር ልጆችሽም ምንም ይሄ ጤነኛ ያልሆነ ትዳር ከሆነ ኦፍ ኮርስ ግን ሳይሆን ይሄ ቀድሞ ሲንግል ማምንም ሆኖ ገና ለገና የትዳር ሪስፖንሲቢሊቲ የትዳር የሆነ ነገር ፈርተሽ ሆነ ኦቨር ራስ ወዳድነት ነው ይሄ በጣም ቅድም ለዛ ነው ትዳር ምናምን ነገር ስትይ ከምንም ነገር በላይ ሬዲነስ ነው ዋናው ከድሜው በላይ የሚያልኩሽ በጣም ልክ ነሽ በጣም እስማማለሁ ያ ደስ የሚል ቆይታ ነው ማይዘው የሚያደርገው በዚሁ ወደ መመለስ ሳይሆንብኝ አሁንም ስላነሳችሁት ነው ያው በቲክቶክ ዓለም ደግሞ ከዚህ ፊት አውርተናል ሉካ ሌላ እንግዳ ጋር ስለሚመለከታት እናወራ ስለ ካፕሎች ላይፍ ማለት የፐብሊክ ማረግና አለማረግ ያንቺ ሚስጥር ነው ፐርሰናል የሚያውቁት ሰዎች ካልሆኑ በቲክቶክ ዓለም አያውቁትም መታሳይ እና ምክንያት አለሽ ብዬ አስባለሁ ያንቺን ምክንያት መግለጽ ከፈለሽ እንገልጭና ሌሎቹን ደግሞ አስፈላጊ ነው የምታምኝበት ከሆነ ልክ ነው ካልሆነ ደግሞ በእንደዚህ የምትይው ከሆነ ምክንያቱም አንዳንዴ ፐብሊክ መሆን የሚያመጣው ጉዳት አለ በዛው ልክ ደግሞ ጥቅምም ሊኖረው ይችላል ግን የሆነ ሳለ ላይ ፐብሊክ ያደረጉት ካፕሎች በፐርሰንት ካሰላ ነው ብዙዎቹ ብሬክ አድርገዋል ጉዳትም ስላለው ነው የዩቲዩብ ዓለም አሁን ቲክቶክ ደግሞ በጣም ሞር ሆኗል እና ያ ነገር አስፈላጊ ነው እንደ እውነቱ ለመናገር ተቃዋሚ አይደለሁም ማለት ኖርማል ነው ለኔ ምንም ችግር የለውም ምንድነው ሲመስለኝ ሶሻል ሚዲያ ላይ ሳትኖሪም እኮ ካፕል ሆነሽ ትለያያለሽ ግን ሰው ነው ተሳያረግሽም ማንንም ማያቅሽም ልክ ወደ ሶሻል ሚዲያው ስትመጪ ግን ብዙ አለመግባባቶች ህይወትሽ ውስጥ ሊፈጠር ይችላል በተለይ ከትዳር በፊት አሁን ብዙ የተለያዩ ጥንዶችን ብታይ ከትዳር በፊት የነበሩ ጥንዶች ናቸው ምናምን የሆነ ሰዓት እንደውም በጣም እንደ ሙድ መያዣ ሁሉ ተደርጎ ነበረ የሆነ እንትን ላይ የቀረቡት እንዳለ ተፋተዋል እኮ እግዚአብሔር ተፋተዋል ግን ምንድነው እኔ ከነሱ እኩል ሪሌሽን የጀመሩ ሰዎችም ይሄኔ ተፋተዋል ግን ማንንም አያውቃቸውም ልዩነቱ ሶሻል ሚዲያ ላይ ትታወቂያለሽ አትታወቂም ነው ፖይንቱ ዋናው ትኩረት የማደርግበት ነገር እኔ ምንድነው እርግጠኛ ሳይሆን ሰው አይውጣ ነው በርግጥ ባለሽበት ሰዓት እኮ በቃ እርግጠኛ ነሽ ከዛ ሰው በላይ ሰው የለም ግን አትሊስት የሆነች ስቴጅ አለች በቃ በደንብ የምታውቂያት እርግጠኛ ነሽ እኮ ከመጀመሪያው ቀን ጀምሮ እንደምታገቢው አብረሹ እንደምትሆኚ እንደሚወድሽ እንደምትወጁ የሆነ ደግሞ ግን ፖይንት አለ አይደል በጣም እና አይብዛ ይሄ እንዴት ነው በተለይ ከትዳር በፊት ያለው ትንሽ ይከብደኛል እኔ ትንሽ ከባድ ነው ከትዳር በፊት ያለው ትንሽ ይከብደኛል በቃ ፖስት እንኳን ፎቶ አታደርጊም እኮ እንኳን አይደለም እንደዚህ በደንብ ወጥተሽ ቪዲዮ ምናምን ይቀርና ፖስት እንኳን ብዙ አታደርጊም ከትዳር በኋላ ያለው ግን
እኔ ሶኬ ብዬ ነው ማሰብ ከሆነ በመጠኑ ደግሞ አሁን አንዳንዴ ሊታዩ ማይገቡ ሶሻል ሚዲያ ላይ ሊታዩ ማይገባ በጣም የተጋነነ ወጣ ያለ ነገር ሳይ እኔ ደነግጣለሁ። ምንድነው አንደኛ ይሄ የሶሻል ሚዲያ ሰው ስትሆኚ ራስሽን ብቻ አይደለም የምትችይው አንቺን እንደ ሮል ሞዴል የሚያይ ሰው አለ እና ለዛ ሰው በጣም መጥፎ ነገር ነው የምታስተላልፊ። አሁን እኔ እግዚአብሔር ነው የምልሽ አማክሪኝ እንዲህ ሆኜ ብሎ ሰው ሲለኝ የሆነ በቃ እግዚአብሔር በጣም ትልቅ ነገር ነው የሚሆንብኝ በቃ ምክንያቱም ይሄ የዚህን ሰው ሀሳብ ማበላሸት አልፈልግም። የዚህ ሰው እንትን ውስጥ እኔ ብቁ አይደለሁም ገባሽ? ብቁ መሆን አለብሽ እና የምታስተላልፊው ነገር በጣም መልእክት አለው። ይሄ እንደ ቀላል ነገቷ አይደለም የምታሳዩም ነገር። እኔ አሁን እውነቱን ስነግርሽ በጣም ልትዋደጅ ትቻለሽ ከባልሽ ጋር ሙሉ ቀን ግን ስትሳሳሚ አትይም። የምር ስትነሽም ስትበይም ስትጠጭም ስተኝም ምናምን ልትሳሳሚ አትይም። ፍቅሬ ማሬ እየተባባልሽ እንዲህ ልትደራረጊ አትችይም። በቃ ማለት ሪል ነገር ሲጀመር እሱን አይመስለኝም እኔ አይመስልም። ሶሻል ሚዲያውን ያየን ግን እኛ አሁን ኤክስፔክት የምናደርገው ወንድ ምን አይነት ወንድ ሆነ መሰለሽ? አበባ ይዞ የሚመጣ ሻንጉሊት የሚያመጣ ፕሮቫይድ የሚያደርግልሽ የሚያቀብጥሽ ምናምን። ግን ሪያሊቲው እና ይሄ በጣም ልዩነት ባይዘው ሰው እሱን በጣም አንደርስታንድ ቢያደርግ ደስ ይለኛል። እኔ የምሬን ነው። ማናችንም ብንሆን ሶሻል ሚዲያ ላይ የምናሳየው ሁሉም ነገር ሪል አይደለም። በቃ ኑሮሽን እኮ ልታሳይ ትችያለሽ ምናምን፣ ግን እያንዳንዷ ነገር ሁሌ እንደዛ ናት ማለት አይደለም። ይሄ ዳውን የሆነውን ነገርሽን ብዙ ጊዜ አታሳይም። በጣም በቃ እንዴ ፋይት ሲያደርጉ ሲሰዳደቡ ሲዘረጣጠጡ ምናምን እዚህ ጋር አምጥተው ቢያሳዩሽ ክቡ ነው የምትይው። በቃ ማለት ጥሩ ነው እኮ ፖዚቲቭ ነገሩን ማሳየት፣ ግን ባይበዛ ደግሞ መልካም ነው። ምክንያቱም እንዳልሽው እዚህ ጋር ደግሞ ምንም ሪሌሽን ሳይኖረው ትዳር ውስጥም ሳይገባ እነሱን እያየ በእነሱ ልክ ባሉን የሰፋ በእነሱ ልክ ሚስቱን የሰፋ ብዙ ሰው አለ። በቃና ይሄ ሁሌ መሳሳም የለም ትዳር ውስጥ፣ ሁሌ ፍቅሬ ማሬ የለም ትዳር ውስጥ። እግዚአብሔር ሁሌ አበባዬ ፍቅሬ ምናምን የለም። እኔ ለምን አነሳው መሰለሽም አሁን ስትዩ ነበር በተወሰነ መንገድ ትንሽ እውቀት ያለን ሰዎች እናውቃለን። ባለፈው እስከ ዳር ወይና ሚራር ስታነሳው ነበር። ኦልሞስት ኦል በሚለው ደረጃ ስክሪፕትድ ነው ማለት ቴክኒካል የሚያቅሰው ያውቀዋል ማለት የሆነ ወይ ሶስተኛ ሰው አለ ካሜራ የሚቀርጻቸው ወይ ሴታፕ ሰርተው ነው። አሁን ምን እያየው መሰለሽ አሉ ትክክለኛ ህይወት ማለት ህይወታቸውን የሚያወሩ እንዳልሽው በትዳር ሲሆን ኖርማል ይሆናል ምናምን፣ ግን አንዱ ያረገውን ነገር ለማድረግ እየጣሩ በጣም ግልጽ የሆነ በቃ ስክሪፕት መሆኑን በጣም በግልጽ ካሜራ ታያለች። ፕራንክ የምትደረገው ሰው ካሜራው ይሄን እንኳን መሸፈን አይችሉም ማለት እንዴት ሆነ ፉክክር ሆነ። ትዳር ወይ ደግሞ ሪሌሽን የግል ነው። አንቺ ከሌላው ጋር የምትፎካከሪበት አይደለም። እንዳላችሁ እንዳነሳሽው አይድል የሚያደርገው ሰው እሷን አይድል የሚያደርግ ወይ ደግሞ ወንዱን አይድል የሚያደርግ ሰው ነገ ምን ይመኛል? የእነሱ አይነት ህይወት። ከዛ ያንን ለማሳካት ሮንግ በሆነ መንገድ ሊሄድ ይችላል። ስለዚህ ምሳሌ ከመሆን አንጻር ነው እንዳልኩሽ አጠቃላይ አስፈላጊ ሳይሆን ምናሳያቸው ምናወጣቸው ነገሮች ለሚከታተልን ሰው አትሊስት ከእውነታ ጋር ቢቀራረብ። በቃ ሌላ ይሄ ኤክስትሪምሊ የወጣ እንዴት ነው ብዙ ጊዜ ፖዚቲቭ ነገር ቅድም ማሳየት እንዳልኩሽ ጥሩ ሆኖ እያለ ግን ከእውነታው ጋር ደግሞ መቀራረብ፣ ይሄ ብዙ አለመራራቅ። ምክንያቱም እንዳልኩ ነው ጸብ አለ፣ በቃ ብዙ ነገር አለ ህይወት ውስጥ ስትኖር። እግርና እግር እንኳን ይጋጫል አይደል እንደሚባለው፣ እንኳን አይደለም የተለያየ አመለካከት የያዘ ሰው ይቅርና። ስለዚህ አትሊስት ለሪያሊቲው መቅረብ ደግሞ ጥሩ ነው። በጣም ጥሩ ነው። ልክሽ። እኔ በምንድነው ይሄ ኦቨር ፖስት ይደረግ ምናምን መልሰው አይደለም፣ ግን አንዳንድ ወንዶች ደግሞ ምን ይምታታባቸዋል ይፊ ፕራይቬት ማድረግና ይሄ ለራስ መያዝ እና ኦፊሻል ማድረግ ይሄ ሐሳብ ገብተኛል። ጭራሽ ሲንግል እንደሆኑ አክት የሚያደርጉ ወንዶች አሉ። እሱና ፕራይቬት ማድረግ በጣም የተለያዩ ነገሮች ናቸው። እያንዳንዱ ነገርሽን ፖስት ባታረጊ ማሳወቅ አለበት ወይ የሚለውን ሐሳብስ እንዴት ታዩታላችሁ? ኦፍ ኮርስ ማለት መታወቅ ባለበት ልክ ይታወቃል። አሁን ማለት ህይወትን ኑሮን ጓዳን ያልኩት ከሷ ጋር ያለውን ህይወት አብሮ እንዳሉ ማሳወቅ ግዴታው ነው። ማለት በቃ ካመነበት የኔ ነች ካለ ፐብሊክ ማድረጉ ሊደገፍ ነው የሚገባው። ብዙ ጋራንቲ ይሰጣል። እንዳልኩሽ ግን አብሮ ሲኖሩ ቤት ውስጥ ያለውን ነገር ጓዳውን የሆነ ማለት እውነት ኖሯቸው ነው አናቅም። አንዳንዴ በጣም ሌክዠሪ የሆነ ነገር እናያለን። ቅድም እንዳልኩሽ ነው በቃ ያንን ነገር ሰው ይመኝና ነገ እሱ ቲክቶከር ቢሆን እንዲህ ያደርጋሉ ይላል።
መሄድበት እነሱ በሆነ መንገድ ያንን ነገር አግኝተውት ሊሆን ይችላል። ያ ፎሎራቸው ግን መሄድበት ሮንግ ሊሆን ይችላል። ያንን ለማሳካት በተሳሳተ መንገድ ሊሄድ ይችላል። ሰው ደግሞ በጣም ነው ሚስ አንደርስታንድ እሱን ነው ለዛ ነው ምንሽ እኔ ሰሞኑን ራሱ እያነሳችልኝ ነበር አንድ ጓደኛዬና አጠገቤ ያለ ሰው ነች ስማርት ብዬ ማስባት ልጅ ነች ምናምንና ሮንግ በሆነ መንገድ ስትረዳ ሳይ ደነገጥኩኝ። እንዴ አልኩኝ ማለት ላይክ አንቺ በዚህ መልኩ ከተሸወድሽና በዚህ መልኩ እንደዚህ አይነት አመለካከት ውስጥ ከገባሽ ሌላው ሰውስ በቃ እውነት እሱን በጣም አሁን አንተ ቅድም እንዳልከው ኤፊ ይሄ ሌክዠሪ የሆነ ነገር በጣም ልታይ ትችላለህ። ምናልባት እዛ ጋር ግማታ የሚበላ ነገር ላይኖር ይችላል። ሰው ራሱን ምንድነው ይሄ ከስራ ማንግል አሁን ሰው ራሱን በጣም ሌክዠሪ አድርጎ ማሳየት ሊፈልግ ይችላል። ባይዘው ሰው ያለውና አይደል የሚፈልገው ያለሽ ላይ አይደል ሰው መጨመር የሚፈልገው ያ ነገር ስላለ ሰው አትሊስት የሆነ ግራ ቀኝ እንኳን ብሎ የሆነ መረዳት ቢችል ጥሩ ይመስለኛል። በጣም ሶሻል ሚዲያ ላይ ንጽጽር አያስፈልግም። የራሳችንን ላይፍ በራሳችን መንገድ መምራት ነው እንጂ ይሄ ሶሻል ሚዲያ ላይ ያለውን ሰው ወደ ራሳችን ህይወት አምጥተን ካስገባን በጣም ከባድ ነው። ወይ ለከነሽ በጣም እና ይሄ እያንዳንዱ ነገርሽን ደግሞ ያወጣሽ ሶሻል ሚዲያ ላይ ስትዘረግፊ ምንድነው ሰው ሊጠቀምበት ይሞክራል። ይሄ ሰይጣን የሚወስድብሻል። በቃ ጥሩ አይደለም። እውነት ይበላሻል። ብዙ ጊዜ ይሄ በጣም ቢወጣም ልክ ያለው ነገር ነው መውጣት ያለበት ብዬ ማስበው። ሁሉ ነገር ሲወጣ አይተሻል። ሐሳብ ቀድሞሽ ሲወጣ ሰይጣን ሲያበላሽብሽ ሳይሳካ ሲቀር ምናምን ግን እንደዚህ አሁን ብዙ ደግሞ አሁን እኔ መወዳቸው ካፕሎች ደግሞ አሉ። አሁን ለምሳሌ ስራቸውን በአግባቡ በቃ አሁን ቲክቶክ ባይዘወይ በጣም ለብዙ ሰው መተዳደሪያ ነው። በደንብ ነው የምትሰሪበት ከሰራሽበትና ድራማቲክ በሆነ ነገር በጣም ደስ የሚል እሱ አሁን ደስ ይላል። ይሄ ጓዳህን የሚያሳይ ነገር አይደለም። ይሄ ህይወትህን ውስጥ ገብቶ የሚጎለጉል ነገር አይደለም። ድራማቲክ በሆነ ነገር ምናምን የሚሰሩ ብዙ መወዳቸው ካፕሎች አሉ። ወይ በጣም ደስ ይሉኛል። የሚያስተምሩ የምር ይሄ ፍቅር እንዳለ የምታቀባቸው በጣም አሉ። አሁን እነ ሊሃ ሳሜን ሊሃ በጣም ነው የምወዳቸው። አሁን ከነሱ ትዳር ይሄ አይተህ ቪዲዮ ላይ የሆነ የምትማረው ነገር አለ። አሁን ኢን ፐርሰን አላቃቸውም ግን ከዜሮ ተነስተው እያየናቸው ነው። በቃ የሚገርም ለውጥ ላይ ያሉት ይሄ አለ አይደል? ይሄን ያዘን ሳይሉ አይተሻቸው ለመጀመሪያ ቪዲዮዎቻቸው ምናምን እና በቃ ደስ የሚል ስቴፕ ይሄ የምር ፍቅር አለ፣ የምር ይሄ አብሮ ማደግ ይቻላል፣ የምር ወደ ጥሩ ቦታ መድረስ ትችላለህ የሚለውን የሚያሳዩ አሉ። እንደዛው ደግሞ ያልሆነ ማየት የማይጠበቅብንን ያልሆነ ኢሜጅ ክሬት የሚያደርጉብን ሰዎችም አሉ። ያው እሱም ከባድ ነው። ብቻ አሪፍ ነው። ቆንጆ ነው ያወራንበት ሀሳብ። እንዳየሻት ኦሬዲ ደርሳለች። ሙቀትም እያስቸገራት ስለሆነ ቢበቃንና ማረብሽልም ታውጣሽ ስመርቅ ጎበዝ ነኝ። የመጨረሻ የምትይውን ጥያቄ ጠይቂያትና እኔ ጋርም ያሉትን አውርተን የመጨረሻ የምለው ጥያቄ ምንድነው አሁን ላይ ምን ላይ ትገኛለሽ ነው? አሁን እንግዲህ ሀብሻን እያሳደኩ ነው። እሺ ላይክ ኦልሞስት ለ3 አመት ቤት ነኝ ያለሁት። እንዲሁ ሶሻል ሚዲያ ላይ ቤት ውስጥ ሆኜ እንቀሳቀሳለሁ። በጣም አሪፍ እንጂ ይሄ እየወጣው ምናምን ነገር እየሰራሁኝ አይደለም። አልወድም። ሀፒ ለማን እንደምታየው ቦርሳዬ ነው ይዤው ነው የምሰራው። ብር የሌለው ባጌ እያልኩ ወደፊት አጠራቅሞ ይከፍላታልና ብር የሌለው ባጌ እያልኩ ነው ይዤው የምዞረው። የትም ቦታ ሲሄድ እፈራለሁ። እኔ ትቼው አልወጣም ምናምን ትቼው መውጥቻ አላውቅም ከዚህ በፊትና እሱን እያሳደኩ ነው። ሶሻል ሚዲያው ላይ ነኝ ያለሁት አሁን። በጣም ደስ ይላል። በጣም ቆንጆ ነው። ሶሻል ሚዲያም ያው ራሱን ችሎ እኮ ስራ ነው። እንደውም አሪፍ ሆነልን አይ ቲንክ አሁን ልጅሽን ቤት ለሚያሳድግ ሰው አይደለም በጣም ቆንጆ ነው። በተለይ ይሄ የራሱ ሀሳብ ላለው ሰው ክሬቲቭ ለሆነ ሰው ወደዚህ ሙያ ደግሞ ለተጠጋ ሰው አሪፍ ነው። አሁን ላይ ማድረግ የምትችይበት ነው። ከቤት ውስጥ ሳትወጪ በጣም ነገሮችን ማስተካከል የምትችይበት አይዞሽ። ወይኔ ምንድነው ተገላበጠ? አይዞሽ ምጥ እንዳይሆን ብቻ ኤፊ 9 ወርሽ ነው እንዴ ማሪ? ወይኔ ጉድ ፈላ። አይዞሽ ቆይ ስቴንተን ቢያት አይዞሽ ናቲ ምንድነው በእግዚአብሔር ኤፊ ማርያም አይዞሽ ወይኔ ጉድ ፈላ። እኔ ደግሞ አልሰማም። አይዞሽ ወይኔ አይዞሽ እንደው የሚደረገው ስልኮ ቆይ ቦርሳ ውስጥ ይኸውና
ወይኔ ዝም ብለሽ ታኛለሽ። ማርያም እጅ እየተቀጠቀጠ እኔ ኮፊ ማርያምን እንደው ሁላ እኮ ልል ነበረ። እንዴት ላምጣው? ማርያምን ይኸው እጅን ይኸው እኔና እግዚአብሔር እንዴ እኔ ናይስሽ እስማም ዘጠኝ እንዴ እግዚአብሔርን የደላሽ ሰው ግን መንገድ ላይ ቆይና ምንድን ነው የማደርገው እኔ? ታቅዶልሻል እንግዲህ ያው ነግሬው ነው የገባሁት። ማርያምን ውሽ ኧረ በስመ አብ ኮድ እኛ ጋር ፕራንክ የለም። ስለዚህ ልጠረጥር አልችልም። አውገንም አናውቅም። ሰራሁልሽ ማርያምን 9 ወርሽ ነው? አዎ። ወይኔ ስንት ወርሽ ነው ግን? 8 አይዞሽ ሳቄ መጥቶ እኮ ነው እንደ ልፍት ብዬ ቀረሁ። ቀና ብል ይታያል ሳቄ። ምን ላድርግ? አንተ ፕራንክ እንደዚህ ከባድ ነው በጣም። በኢየሱስ ጉንጬን ሁላ አመመኝ ጌታ እግዚአብሔር በኢየሱስ ኧረ በስመ አብ እውነት መጥቶ ቢሆን እኔ እንደዚህ ሆናለሁ እንዴ? እንዴት እንዴት ማይኩን አስተካክል። ከዛስ ሁሉ ቆመሽ ነው የምታይ። ምን ላድርግሽ? ላይ ነው ያለቀም ማርያምን አጠገቤ ሰው መጥቶ ማርግዙ እና እንደረሳችሁ ስላወቅኩኝ ነው ሞቋታል ምናምን ብዬ ኮድ የሰጠሁሽ ለዛ አይደለም። በየት አጋጥ ሳቄ እየቀደመ ልክ ልልልና ሳቄ ይመጣብኛል። እንዴት አባቴ ላደ ወደ መጨረሻ ስለተባባልን ኮድ ልስጥሽ ብዬ ነው ሙቀቱን ያመጣው። እኔማ አንደርስታንድ አደረኩ እኮ ከዛ ስራችሁን ይስጣችሁ። አንዳንዴ እንዲህ ነው ሰራሁልሽ በቃ እንዴ እኔ ምን ላድርግ? ማርያምን ግራ ገባኝ። ከፍሬም እየወጣችሁብኝ ካሜራ ካስተካከልኩ ምን አይነት በቃ ምንም ግራ እኔ የት እንደሄድኩ ነው ሳላውቅም እዛ ጋር ሄጃለሁ። በስልክ እንደውም ልላ አልኩና አይ ትነቃብኛለች ስልክማ ካየች እንደዚሁ አልኩት ማለት ነው። አዎ ከስልኩ ራሱ የተውኩት በቃ ለራስሽ ከፈለግሽ ሰጥቻለሁ። ምን ላድርግ? እኔ ግራ ገባኝ እኮ ትነቃብኛለች ተው አልኩት እና እብዷ ኤፍሱን ሰራችልኝ። ቀላል ተመችቶኛል። አትይኝም? ተሳክቶልናል። በጣም ሀሳቡም የሷ ነው። እኔ የለሁበትም። እኔም አሁን የተነገረኝ እኔ ከደሙ ንጹህ ነኝ አልሆንም። ግን ለምን ማየሽኛ? በቃ አይዞሽ ምን ላድርግ ምናምን ማለት እግዚአብሔርን በጣም እንደደነገጠች ስለገባኝ ምን አባት ይሉን ሳቄ መጥቷል። በቃ እንዲህ ብዬ ቀረምጥ እኮ በጣም ከባድ ነገር እንዴ እንደምፈራ ኧረ ወይኔ ትለ ድምጿን እየሰማሁ እስቃለሁ። እኔ ሀፒ አልሰማሁም። ልምጣ እንዴ ማርያም እግዚአብሔርን የኔ አባት የኔ ሻ እሺ ስንመለስ አልሞቃትም። ኮፍዬ ሁላ ወለቀ። አልሞቃትም እና አሁን ላይ ምን ላይ ነበርሽ የሚለውን ነገር አውርታለን። ኦሬዲ ሀፒሻን እያሳደገች ሌላ ደግሞ መጥቷል። ቀጣይ ቅዷ ምንድን ነው? ደስ ይላል ማርያም በጣም። ወደፊትስ ምንድን ነው ያሰብሽ? አሁን ይሄን ያህል ጊዜ ቤት እቀመጣለሁ ብዬ አላስብም ከዚህ በኋላ። ኖርማሊ አሁንም ልጄን ይሄ ላሳዳጊ ምናምን የመስጠት ሀሳቡ ምንም የለኝም። ቢያንስ ግን 1 አመት ከሆናቸው በኋላ ለዴይ ኬርም ለመስጠት አይከብድሽም እና እስከዛ ድረስ ግን ባሌን እንደውም ባለፈው እያስፈራ እንደ ሀፒ ሰዓት ምቆይልህ እንዳይመስልህ ቤትሽ እኔ በሱስ መች እንደዚህ አድርጌ ያልኩሽ ምናምን ነገር አለኝና እንደ ካንጋሮም ቢሆን እንዲህ በፊት ለፊት ያዝ መሄድበት ጋር ሄዳለሁ እያልኩት አሪፍ ነው ያደረግሽው። እውነት በጣም ደስ ይላል። ስለዚህ ያው ሶሻል ሚዲያው ላይ በደንብ መጠንከር ፈልጋለሁ።
በጣም አሪፍ ነገር ሶሻል ሚዲያው ላይ ቆንጆ በጣም አሪፍ ነው አትሊስት ታይምሽን ያን ያህል ስለማይጋፋሽ ልጆችሽን ይዘሽ ማድረግ የምትችይው ነገር ስለሆነ ጥሩ ነው ወይ በጣም ቆንጆ ነው ይሄን የመሰለ ድምጽሽንም ባክሽን ተጠቀሚበት እንዳታስቀሪ የምር በጣም አሪፍ ታለንት ነው በጣም ገራሚ ታለንት በጣም አዎ ማርያምን በደንብ እና ኢፍዬ ቀረህ ነገር አለ የለኝም በዚሁ የምታመሰግነው መልእክትም ካላት በጣም የምታስተዋውቀውም ነገር ካለ ክፍት ነው ይቻላል በጣም ማመስገን በቃ ቤተሰቦቼን እግዚአብሔርን መብርሃን ባለቤቴ በጣም ልጄ በጣም እውነታው አጠገብሽ ያለው ሰውን ነው የምትመስይው አንዳንዴ በቃ እንዳልኩሽ ነው ይሄን ሁሉ ጊዜ አሁን ቀላል አይደለም ስፔሻሊ ደግሞ ተምረሽ በጣም ብዙ ድሪሞች ኖረውሽ ምናምን ሲሆን ቁጭ የምትይው ከዛ አጠገብሽ ያለው ሰው አንደርስታንዲንግ ካልሆነ በጣም ከባድ ነው ደኔ እንዲሆኝ እኔ እንዲህ አይነት ነገር ማድረግ እየቻልኩ ምናምን ሁሌ ሪግሬት እንድታረጊ ነው የሚያረግሽ በላይፍሽና በላይፍ ሪግሬት እንዳላደርግ ጭራሽ እያንዳንዱን የሱን ብቻ ሳይሆን የኔን ኃላፊነት ጨምሮ ነው የሚወጣልኝ ባለቤቴና በጣም ነው የምወድህ ማከብርህ ረጅም እድሜ እግዚአብሔር አብሮ ያኑረን አሜን እና በጣም አመስገን ፈልጋለሁ ሀፒሻዬ ደግሞ ጎበዝ ልጅ ስለሆንክልኝ በጣም አመሰግናለሁ ወዳለሁ እሺ ናባቴ እሺ ና ልሳም ና ይነሽ ና ገባ ና በለኝ ነው ታፍራለህ እንዴ ተሽኮረመመ እንደ አባቱ ከጀርባ ነው መሆን የሚፈልገው ማ በላት ከካሜራ ጀርባ ማሚ ጋና ና ሞት እኮ ነው ይሄው ቅድም ልምጣልሽ ትላታለህ ቤቢን ሟ በለው ግባ ቤቢን ሟ በለው ኖ ተነስ ሟ በለው ቤቢን ና ቶሎ አመሰግናለሁ እሺ ቤቢንስ ቤቢን ሟ በለው ተረሪ ቀናው ያው መጣሁሽ ና እስቲ እኔንም ሳመኝ እና አሉን ሳማትና ኤፊ ጋር ጠብቀኝ እና አሉን ሳማት እንዴ ይፈራል ከኔ ጋር ከቅድም ጀምሮ እየተሽፈራ እሺ አሁን ቁጭ በልሽ እሺ እና ከምንም በላይ እግዚአብሔር ይመስገን እመቤቴ ድንግል ማርያም ወይ በጣም በጣም ደስ ይላል ተመስገን በጣም እንግዲህ ማርያም ደግሞ በሽልም ታውጣሽ ደግሞ ይሄ በጣም ደስ የሚል ቆይታ ነው ነበር እግዚአብሔር በጣም ነው እኔም ደስ ብሎኛል ኢንተርቪው አይመስልም በጣም አሪፍ ቆይታ ነበር የነበረ በጣም ደስ ብሎኛል አክብረሽን ስለመጣሽ እኔም አክብራችሁ ስለጠራችሁኝ ደስ ብሎኛል አመሰግናለሁ እውነት እኔም ደስ ብሎኝ ነው የካሜራ ፊት ለፊቴ እንዳለ አድርጌ ሳይሆን ላይክ እንደ ጓደኛ ነው ያወራሁትና ደስ ብሎኛል በጣም አመሰግናለሁ ቀለል ያለ ቆይታ ነበር የነበረ ደስ ይላል በጣም እና የምርም ጠቃሚ የሆኑ ነገሮችን ነው ስናወራ የነበረው እንግዲህ በዚህ ላይ ኤፍሱ እንደቦን ሳታስተዋውቅማ አትሄድም አዎ ግድ ነው ሰላም እንዴት ናችሁ ደህና ናችሁ ወይ ይሄንን የምትመለከቱ ሁላችሁም ዳቦ ፖድካስትን እየገባችሁ ሰብስክራይብ ፎሎ አድርጉልን ነበር እንደ ይሄንን በስልክ ውሰደውና አካውንታችን ላይ ይሄንን ፖስት ማድረግ እንችላለን ሞራ ዋን ኦፊስ ስልክ ስንት ነበር ያንቺ ስልክ ይሻላል ከኔ አይደል በቃ በኖርማል እሺ ኤዲቲንግ የሌላ አቤቲ ጠጋቢ ወደዚህ ማሪ ቅርብ ፊቷ ቀረብ ብሎ ዳቦ የምትለው ትገባለች ወይስ ላስጠጋችሁ ፊት ስላት በቃ ጀምር እሺ ሰላም እንዴት ናችሁ ይሄንን ቪዲዮ እየተመለከታችሁ ያላችሁ ሰዎች በሙሉ ዳቦ ፖድካስትን እየገባችሁ ሰብስክራይብ ማድረጋችሁን እንዳትረሱ ላይክ አድርጉ ኮሜንት አድርጉ አይከፈልበትም እሺ ጎበዞች ማርያምን እንዴት እንደማያት ማለት ነው በቃ ገርሞኝ አብይን ማይሻለው በቃ በጣም ነው ደስ የምትዩ በጣም ደስ የሚል ቆይታ ነበር እውነት ያሳዝነውን አረሰው ምሳ ግብዣም አለብኝ ዶሮም አለብኝ ኤልፊ ከመጣ ካልመጣ ባትመጣም አይመለከተንም ያ የዳቦ ፖድካስት ቤተሰቦቻችን ዛሬ እንደምታዩት በጣም ደስ የሚል ቆይታ ነበር የነበረን እሙና ልጇ መተው ነበር ልጇ እየተሽከረመመ ነው ቢያለ ስለዚህ እኔና እሙነን የምንሰናበታችሁ አካውንታችንን ሰብስክራይብ እያደረጋችሁ አይደለም በጣም እየደበረኝ ነው እባካችሁ
ሰብስክራይብ አድርጉ። እና ደግሞ እሙ በቅርቡ በዩቲዩብ እመጣለሁ እያለች ነው። የዩቲዩብ አካውንቷ እዚህ ጋር ከታች ያስቀመጥኩላችሁ ነው። ገብታችሁ ሰብስክራይብ አድርጉላት፣ ደግፏት። በጣም በአሪፍ ኮንተንት እመጣለሁ ብላለች። የቲክቶክ አካውንቷም እዚህ ጋር አስቀምጥላችኋለሁ። ገብታችሁ ፎሎ አድርጓት። በጣም ደስ የምትል ጠንካራ፣ በዛ ላይ ደግሞ እንደምታዩት በጣም ጊፍትድ ናት እና በጣም መልእክት ያለው ቁም ነገር ያለው አሪፍ ነገሮች የመስራት ፕላን አላት። ሶ እንዳረሱ ያ ሰው በቃ በሚቀጥለው ሳምንት እስከምንገናኝ እንግዲህ ባይ። ሰብስክራይብ ማድረግ እንዳይረሳ።